ከዚህ በለቀቀላችሁ ቪዲዮ የትም ሳትሄዱ ስልካችሁን ብቻ በመጠቀም በኦንላይን ስለምትሰሯቸው ስራዎች ከፓርት 1 እስከ ፓርት 5 ድረስ ያሉትን ቪዲዮዎችን አንድ በአንድ ለናንተ ለቀንላችኋል። ዛሬ ምንድነው ከፓርት 1 እስከ ፓርት 5 ድረስ ያሉትን 15 የኦንላይን ስራዎችን የትም ሳትሄዱ ስልካችሁን ብቻ በመጠቀም የምትሰሯቸውን ስራዎች ዛሬ አንድ በአንድ እናያለን ማለት ነው። ያን ማለት ምንድነው ከዚህ በፊት እንግዲህ ከ15 መካከል ብዙዎችን እኛ የሰራንባቸው ስለሆነ እንዴት እንደሰራናቸውና እንዴት አድርገን ደግሞ ተጠቅመን ዊዝድዋል እንዳደረግናቸው ከዚህ በፊት በለቀቀናቸው ቪዲዮ በተመሳሳይ ብዙ ጊዜ ለቀንላችሁ እናውቃለን። ከናንተ የሚጠበቀው እንግዲህ እነዚህን 15 የኦንላይን ስራዎችን እስክሪፕቶና ወረቀት ይዛችሁ አንድ ባንድ የመዘገባችሁ ከሶስት መካከል እናንተ ልትሰሩት የምትችሉትን ሁለት ቢያንስ ክሊክ አድርጋችሁ በዛ መንገድ ውስጥ እንድትሰሩት እንፈልጋለን። ስለዚህ ከናንተ የሚጠበቀው ቪዲዮን ምንም ሳታሳልፉት እስከ መጨረሻው ተከታተሉ። ምክንያቱም እነዚህን የኦንላይን ስራዎችን በኢትዮጵያ ውስጥ በስፋት እየተሰሩ ስላለ አንድ ባንድ እየተከታተላችሁ እየመዘገባችሁ ከሶስት መካከል እናንተ ለኔ ልሰራው ይችላሉ ብለን የምታስቡትን ሁለት ስራዎችን መርጣችሁ መስራት ትችላላችሁ ማለት ነው። ከዚህ መካከል እንግዲህ ከመረጣችሁት ከ15 ውስጥ መካከል ቢያንስ ሁለት ከመረጣችሁት መካከል ሞሮፍ በዚህ ዙሪያ ላይ ደግሞ ይበልጥ በደንብ እንዲሰራልን እንፈልጋለን ብላችሁ ከምታስቡት መካከል ውስጥ ከዛ ውስጥ ሁለቱን ኮሜንት ላይ ጻፉና የዚህኛውና የከናንተ ከመረጣችሁት ሁለት ስራዎች ላይ የመረጣችሁትን ሁለት ስራዎች ኮሜንት ላይ ጻፉልን። ኮሜንት ላይ በጣም ብዙ ሰው ያለበትን ያንን ቪዲዮ ደግሞ እንዴት አድርጋችሁ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እንዴት እንደምትሰሩት ስቴፑን አንድ ባንድ ለናንተ እንለቅላችኋል ማለት ነው። ስለዚህ ኮሜንት ላይ መጻፍ እንዳይረሳ፣ እንዲሁም ደግሞ ቻናሉን ሰብስክራይብ ያደርጋችሁ ቪዲዮን ከመጀመራችሁ ደግሞ በፊት ላይክ በማድረግ አበረታቱን ያበረታታናል ማለት ነው። አሁን እያንዳንዱን ስቴፕ ሳታሳልፉ ተከታተሉት። ቀጥታ ወደ ቪዲዮ በመጀመሪያ የምንመለከተው በኤአይ ጄነሬሽን የተደረጉ ሙዚቃዎች ናቸው። እሱ ማለትም በአሁን ላይ በሀገራችን ላይ በስፋት እየተሰሩ ያሉ የኤአይ የሚሰሩ ሙዚቃዎችን በጣም በስፋት ሰምታችሁ ወይም አዳምጣችሁ ይሆናል። እነሱንም በመጠቀም እናንተ በቀላሉ እነዚህን የሰራችሁ ማትረፍ ወይም ደግሞ ወደ ሚዲያ ያወጣችሁ ገንዘብ መስራት ትችላላችሁ። በአሁን ሰዓት ላይ እንደ ሱኖ ኤአይ ወይም እንደ ዩዶ ያሉ የመሳሰሉ የኤአይ መድረኮችን በመጠቀም ያለምንም የሙዚቃ መሳሪያ የተሟሉ ዘፈኖችን እንዲሁም ክላሲኮኖችን ቢቶችን በመስራት ለሙዚቃ ይዘቶች ፈጣሪዎች መሸጥ ትችላላችሁ። ካልሆነም ደግሞ ከኮፒራይት ነፃ የሆኑትን እየለያችሁ ወይም ደግሞ ከኮፒራይት መብቱን አስጠብቃችሁ በራሳችሁ በዩቲዩብ ቻናል በመልቀቅ በየወሩ ገቢ ማግኘት ትችላላችሁ። ይሄም በጣም እጅግ ቀላል የሆኑ ስራዎች ናቸው። ስለዚህ ከናንተ የሚጠበቀው ከኮፒራይት የሆኑትን ነፃ እያደረጋችሁ ኮፒራይት ህጉን ሳጥሱ ያን ሙዚቃ በራሳችሁ ስታይል ጄነሬት እያደረጋችሁ ቀጥታ ያን ይዘት በዩቲዩብ በፖስት በማድረግ በዩቲዩብ ላይ እየታየውን ያለውን ገንዘብ ደግሞ ቀጥታ ወደ ባንካችሁ ማስገባት ትችላላችሁ። ካልሆነም ደግሞ ልክ እንደዚህ አይነት ይዘት ፈጣሪዎች ወይ ደግሞ ወደ ሚዲያዎች ያወጣችሁ ለነሱ መሸጥ ትችላላችሁ። ስለዚህ ይሄም ያለምንም ወጪ በቀላሉ በዌብሳይቶችን በኤአይን በመጠቀም ሙዚቃዎችን ክሬት ብቻ በማድረግ የምትሰሩበት አንደኛው የኦንላይን ስራ ነው። በሁለተኛ ደረጃ የምንመለከተው ቲክቶክ ክሬቲቪቲ ሳውንድ ፕሮሞሽን ይባላል። ይሄም ስናየው ምንድነው በኤአይ የተሰሩ የድምጽ ሙዚቃዎችን ቢያሳችን በቲክቶክ አካውንት በመጫን ሳውንድ ነው ትሬድ እያደረጉ ሲሰሩበት ያ ቪዲዮ የኛ ቪዲዮ በጣም ቫይራል ስለሚወጣ ወይም ደግሞ የኛ አካውንት በጣም ቫይራል ስለሚወጣ በቪው ቀጥታ ወደኛ መከፈል ይቻላል። ይሄንም ቀጥታ የምናደርገው ምንድነው ኢትዮጵያ ውስጥ ሆናችሁ በቲክቶክ መከፈል እንደማይቻል ከዚህ በፊት የሰራናቸው በጣም ብዙ ቪዲዮዎች አሉ። ነገር ግን ምንድነው እነዚህን ግን ሎኬሽን ቪፒኤኖች በመጠቀም ሎኬሽናቸውን ቼንጅ በማድረግ ቀጥታ ልክ እነዚህ ትሬዶች ሙዚቃዎችን ከትከት እየቆራረጣችሁ በጣም ትሬድ ሊሆኑ ይችላሉ ብላችሁ የምታስቡትን ሳውንድ አጫጭር ሳውንዶችን ልክ 1 ደቂቃ የሆኑ ሳውንዶችን ያን እየቆራረጣችሁ ወይም ደግሞ ከራሳችሁ ይሄን ሳውንድ በኤአይ ክሬት እያደረጋችሁ 1 ደቂቃ የሞሉትን ሳውንዶችን በራሳችሁ ቲክቶክ እየለቀቃችሁ ያንን ቲክቶክ ደግሞ ምንድነው ሰዎች የተቀባበሉ ትሬድ ሲያደርጉት ያ ቪዲዮ ደግሞ በጣም ቫይራል ስለሚሆን በዛን ሰዓት ደግሞ ቲክቶክ ቀጥታ ለናንተ በቪው ለናንተ ደግሞ ቲክቶክ ይከፍላችኋል ማለት ነው። እሱን ደግሞ ለመከፈል ከዚህ በፊት የለቀቅነው ቪዲዮ አለ በቲክቶክ እንዴት አድርጋችሁ በአውቶሞሽን ቪዲዮዎች መሰራት መከፈል እንዴት እንደምትችሉ የለቀቅናቸው ቪዲዮዎች ስላሉ ስለዚህ ከናንተ የሚጠበቀው ምንድነው ቪፒኤኖችን በመጠቀም እናንተ የተከፈተበትን የቲክቶክ አካውንት ቪፒኤን በመቀየር ቀጥታ ምንድነው እናንተ እነዚህ አጫጭር ቪዲዮዎች አጫጭር ሳውንዶችን ትሬድ እንዲሆኑ አድርጋችሁ እየሰራችሁ ቀጥታ በቲክቶክም ገንዘብ መስራት ትችላላችሁ ማለት ነው። ይሄ ሁለተኛው በጣም እጅግ ቀላል በቲክቶካችሁ የምትሰሩበት ይሄም በቀላሉ በኤአይ የምትሰሩት ገንዘብ ነው ማለት ነው። ስለዚህ ይሄ በጣም በቀላሉ በቲክቶካችሁ ብቻ የምትሰሩት ስራ ነው ማለት ነው።
በሶስተኛ ደረጃ የምናየው ምንድነው ዲጂታል ፕላነር ኤንድ ቴምፕሌትስ ይባላል። ይህ ምንድነው ተማሪዎች ወይም ሰራተኞች ስራቸውን የሚያቀዱበት እንደ ካንቫ እንደ ኖሽን መተግበሪያ ቴምፕሌቶችን ብቻ በመጠቀም ቀጥታ ስኬጁል የምንሰራባቸው የፕሮግራሞች አይነቶች ናቸው። እነዚህ ማለት ምንድነው ተማሪዎች ከሆኑ ለምሳሌ ተማሪዎች ከሆኑ የጥናትና የጊዜ አጠቃቀማቸውን ሙሉ ስኬጁል በማድረግ ሰራተኞች ከሆኑ ደግሞ የስራ ታይማቸውን እንዴት አድርገው ማኔጅ ማድረግ እንደሚችሉና ሰዓት አጠቃቀማቸውን ደግሞ በተሻለ መንገድ እንዴት እንደሚጠቀሙ ከዚሁ ጋር ምንድነው ከኤአይ ጋር አብሮ በመደገፍ በፒዲኤፍ በማዘጋጀት በማህበራዊ ሚዲያ በማስተዋወቅ ፍላጎት ላላቸው ሰዎች ይህንን ፒዲኤፍ መሸጥ በጣም ይቻላል ማለት ነው። እነዚህ ስራዎች በእኛ ሀገር ብዙም ስላልተለመዱ ነው እንጂ በውጭ ሀገሮች በጣም የተለመዱና በጣም አዋጪ የሆኑ ስራዎች ናቸው። ያ ማለት ምንድነው ለምሳሌ የአንድ ሰው ስኬጁል ሰዓት ማውጣት እንዲወጣለት ቢፈልግ ለምሳሌ ያ ሰው መቼ እንደሚወጣ መቼ እንደሚገባ በስንት ሰዓት መነሳት እንዳለበት ይህንን ከኤአይ ጋር ራሱ ቻትጂፒቲ ጋር ቁጭ ብሎ በመጻጻፍ ራሱ ኤአይ ቴምፕሌት አዘጋጅቶ ስኬጁል ስለሚሰጥ ያንን ኤአይ ያዘጋጀውን የስኬጁል ሰዎች ደግሞ ምንድነው ለምሳሌ ያ ሰው አንዳንድ ሰዎች ለምሳሌ በግል ደረጃ ላይ ስኬጁል አውጥቶ እንዲሸጥለት ይፈልጋል። ስኬጁል ለኔም ስራልኝ ብሎ በጣም ብዙ ሰዎች በውጭ ሀገር የተለመደ ነው። ይሄ ምንድነው ጥያቄ ያደርጋል በሶሻል ሚዲያ ላይ። ይሄም ካልሆነም ደግሞ ምንድነው የራሳችሁን ምንድነው ለምሳሌ እናንተ ሃይላይት እያሳያችሁ ይሄ ምንድነው የታይም አጠቃቀም ስኬጁሎችን በመስራት እያንዳንዱ ፕላኖችን በመስራት ይሄንን ነው በፒዲኤፍ አድርጋችሁ ቀጥታ በማህበራዊ ሚዲያ በቲክቶክ ሊሆን ይችላል፣ በዩቲዩብ ሊሆን ይችላል፣ በቴሌግራም ሊሆን ይችላል። ይሄንን እናንተ ምንድነው በጣም በተወሰነ ዋጋ ተመጣጣኝ ቢሆን ዋጋ ይሄንን በፒዲኤፍ መልኩ መሸጥ ትችላላችሁ ማለት ነው። ይሄም በጣም በቀላሉ በኤአይ የሚሰሩ ስራዎች ናቸው። በእርግጥ ሜቢ እኛ ሀገር በጣም ብዙም አልተለመደም። በውጮች ግን በጣም ብዙ የሚሰሩባቸው ናቸው። በጣም እስከ ብዙ ዶላሮች ሊሰሩባቸው የሚችል ይሄ በብዛት ምንድነው ዲጂታል ፕላነር የሚባሉት በጣም በውጭ ሀገሮች ይሄ የመስራት እድል በጣም በሰፊው ይሰራበታል ማለት ነው። ቤቢ ግን ኢትዮጵያ ውስጥ በጣም ይሄ ነገር አልተለመደም። ግን ከጊዜ በኋላ ግን እያንዳንዱ ሰው ስኬጁል ማወቅ ስለሚፈልግ ስኬጁል መቆጣጠር ስለሚፈልግ እናንተ ያን ስኬጁል ምንድነው ኮፒ ያደረጋችሁ ምንድነው ለሰዎች ላይ በመሸጥ ቀጥታ በዚህም በትንሹ ትርፍ ማግኘት ትችላላችሁ ማለት ነው። በዛሬ ቪዲዮ 3 የኦንላይን ስራዎችን ያየናቸው ቪዲዮዎች እነዚህን ይመስላሉ። ፓርት 2 ብዬ ስለከፋፈልኳቸው በመጥለው ቪዲዮ ላይ ፓርት 2 ይለቀቃል። የቀጠለ ፓርት 2 ለተማሪዎች የሚሆን በትርፍ ሰዓታችሁ ሊሰሩት የሚችሉ ያለምንም ወጪ በስልካችሁ ወይም በላፕቶፖቻችሁ ብቻ መስራት የምትችሏቸው 3 በጣም ቀላል በኤአይ የሚሰሩ የኦንላይን ስራዎችን በዛሬ ቪዲዮ አንድ በአንድ እናያለን። ከናንተ የሚጠበቀው ቪዲዮውን እስከ መጨረሻው ድረስ መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮ። አሁን ምንድነው እያንዳንዱን ስቴፕ አንድ በአንድ እንድትከታተሉኝ እፈልጋለሁ። ምክንያቱም እያንዳንዳቸው ከዚህ ጋር ማሳያችሁ 3 በጣም ቀላል የሆኑ የኤአይ የሚሰሩ ስራዎች ስለሆኑ እናንተ ይሄንን በጣም በቀላሉ ይሄንን በስክሪፕቶ እየጻፋችሁ እያንዳንዱን መሞከር ትችላላችሁ ማለት ነው። እዚህ ጋር በመጀመሪያ ደረጃ የምናየው ምንድነው ኤአይ ዩቲዩብ ቻናል ክሬት ማድረግ ነው። ከዚህ ጋር ለምሳሌ ምንድነው እንዴት ይሰራል ብላችሁ ከጠየቃችሁ ኤአይ መሳሪያዎችን ተጠቅማችሁ ስክሪፕቶችን እየጻፋችሁ በኤአይ በቮይስ በመጨመር ወይም እንዲሁም ምስሎችን ቪዲዮዎችን እየጨማመራችሁ እንዲሁም እያቀነባበራችሁ በዩቲዩብ ላይ ፖስት በማድረግ ገቢ ማግኘት ትችላላችሁ። በተለይ ስፔሻል በአሁን ላይ በሀገራችን ላይ በኢትዮጵያ ውስጥ ይህን ስራ በቅርቡ በጣም በብዙዎች እየሰሩት ይገኛሉ ማለት ነው። በጣም ይሄ የኤአይ የዩቲዩብ ቻናል ፌስለስ የሆነ የዩቲዩብ ቻናል ከፍታችሁ እሱን በቀላሉ መስራት ትችላላችሁ ማለት ነው። በጣም ብዙዎች እንግዲህ ኢትዮጵያ ላይ በአሁን ታይም ላይ በጣም ብዙ ሊባሉ የሚችል በኤአይ እየሰሩ ይገኛሉ ማለት ነው። ከዚህ ጋር ምንድነው ቀጣይ ምንድነው እንዴት ወደ ስራው መግባት እንችላለን ካላችሁ ከዚህ ጋር መጀመሪያ የሚያስፈልጋችሁ የጂሜል አካውንት መጀመሪያ እዚህ ጋር ያስፈልጋችኋል ማለት ነው። በቀጣይ ምንድነው የዩቲዩብ ቻናል ራሱን የቻለ የዩቲዩብ ቻናል ክሬት ማድረግ ይጠበቅባችኋል። ለምሳሌ ስለ ጂሜል አካውንት ከዚህ በፊትኛ በጭሱ ቴክኖሎጂ ላይ የለቀቅነው ቪዲዮ ስላለ እዛም ገብታችሁ ማየት ትችላላችሁ። የዩቲዩብ ቻናልም እንዴት መክፈት እንደምትችሉ ከዚህ በፊት የለቀቅናቸው ቪዲዮዎች ስላለ ይሄ ብዙም አይከብዳችሁም። ወይም ደግሞ እናንተ ጂሜል ብዙዎቻችሁ አላችሁ ብዬ ስለማምን ያው ይሄ እንግዲህ ከእናንተ የሚጠበቀው የጂሜል አካውንት እና ራሱን የቻለ አንድ የዩቲዩብ ቻናል ከዛሬ ክሬት አድርጋችሁ መክፈት ብቻ የሚጠበቅባችሁ። ከዛ በኋላ ምንድነው ከእናንተ የሚጠበቀው በሶስተኛ ደረጃ ከዚሁ ላይ ቻናል አንድ ርዕስ ትመርጡለታላችሁ። ያ ርዕስ ስንል ወይም ደግሞ ኒች የሚባል አንድ ትመርጡለታላችሁ። ይሄን ኒች እንዴት አድርገን የምንመርጠው ካላችሁ የመጀመሪያው ለምሳሌ ኤአይ ሊሆን ይችላል፣ ስለ ቴክኖሎጂ ሊሆን ይችላል፣ ስለ ኢንዲኬሽን ትምህርት ሊሆን ይችላል፣ ስለ ኒውስ ሊሆን ይችላል። ስለዚህ እናንተ
አለኝ ወይም ደግሞ በዚህ ተሰጥኦ አለኝ ወይም ደግሞ ሁሌ ቋሚ የዚህን ስራ ቪዲዮ ልሰራው እችላለሁ ብላችሁ የምታምኑበትን አንድ ራሱን የቻለ አንድ ኒች ትመርጡለታላችሁ ማለት ነው። ሶ በዛ ኒች ተመስረታችሁ የተለያዩ ቪዲዮችን መስራት እንድትችሉ ማለት ነው። ሶ ከዛ በቀጣይ ምንድነው ከናንተ የሚጠበቀው በሳምንት 3 ወይም ደግሞ 5 የሚያህሉ ቪዲዮችን ክሬት እያደረጋችሁ ወይም ደግሞ ጄኔሬት እያደረጋችሁ እየሰራችሁ እናንተ ፖስት ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ሶ እነዚህን ፖስት ካደረጋችሁ በኋላ ለመከፈል የሚያስፈልጉ መስፈርቶችን ደግሞ ከዚህ ጋር ነኝ። ሶ በዩቲዩብ ቻናል ላይ ሞኔታይዜሽን ለመከፈል መጀመሪያ ያስፈልገን ምንድነው 1000 ሰብስክራይብ ያስፈልገናል። እንዲሁም ደግሞ 4000 ዋች ሃወር በ12 ወር ውስጥ ወይም ደግሞ በአንድ አመት ውስጥ እነዚህ ግዴታ ያስፈልጉናል ማለት ነው። ወይም ደግሞ እናንተ ሾርት ቪዲዮ የምትለቁ ከሆነ 10 ሚሊዮን ሾርት ቪው በ90 ቀን ውስጥ ልታገኙ ግድ ይላችኋል ማለት ነው። ሶ እነዚህ መስፈርቶች ስታገኙ ከሁለት አንዱ መስፈርት አድርጋችሁ ሎንግ ቪዲዮ የምትሰሩ ከሆነ 4000 ሰዓት ሲሞላላችሁ በ12 ወር ውስጥ ቀጥታ 1000 ሰብስክራይብ ደግሞ ሲሞላ ሞኔታይዝ መሆን ትችላላችሁ። በሾርት ቪዲዮም 10 ሚሊዮን ቪው ከታየላችሁ በ3 ወር ውስጥ ማለትም ቀጥታ በዚህም ከሁለት አማራጭ አንዱ ቀጥታ መከፈል ትችላላችሁ ማለት ነው። ሶ ከዚህ ጋር ምንድነው እንዴት ይከፈላል ስላልካላችሁ ደግሞ እንዴት ነው ዩቲዩብ ላይ መከፈል የሚቻለው ወይም ደግሞ እንዴት አድርገን ነው ወደ አካውንታችን ብራችሁ ሊገባ የሚችል ሲል ከሞኔታይዝ በኋላ ጉግል አድሰንስ የሚባል አካውንት ግዴታ መክፈት ይጠበቅብናል ማለት ነው። ሶ እነዚህ መስፈርት ካሟላን ቀጥታ ወደ ጉግል አድሰንስ አካውንት እንድንከፍት ራሱ ይወስደናል ማለት ነው። ሶ እሱን ከከፈትን በኋላ ቀጥታ ምንድነው ይሄ የጉግል አድሰንስ ምንድነው ቀጥታ የሚያገናኘው ከራሳችን ከባንክ አካውንት ጋር የተሳሰረና ቀጥታኛ የምንሰራውን ወደ ባንክ አካውንታችን በቀጥታ ይገባል ማለት ነው። ሶ ከዚህ ጋር ምንድነው ያለ ምንም እኛ የምነካከው ነገር የለም። ቀጥታኛ ከኛ የሚጠበቀው ቪዲዮችን ብቻ ፖስት በማድረግ አውቶሜሽኖችን እኛ ከኮፒራይት ንጹህ የሆኑትን ብቻ በደንብ አድርገን ቪዲዮ ኤዲቲንግ አድርገን ከሰራ ነው ቀጥታ ከሞኔታይዝ በኋላ ወደ ጉግል አድሰንስ ይገባል። ከጉግል አድሰንስ ደግሞ ቀጥታ ወደ ባንክ አካውንታችን ይገባል ማለት ነው። ስለዚህ ይሄንን የምንሰራው ምንድነው ኤአይን ተጠቅመን የተለያዩ ቪዲዮዎችን የተለያዩ ሾርት ሙቪዎችን እንደዚህ አጫጭር ኒቾችን መርጠን ከዚህ ውስጥ መካከል በሾርት ቪዲዮ ሊሆን ይችላል፣ በሎንግ ቪዲዮ ሊሆን ይችላል። ከዚህ መካከል መርጣችሁ እናንተ በዩቲዩብ ቻናል መከፈል ትችላላችሁ ማለት ነው። ከዚህ በፊት እኛ የለቀቅነው በተለያዩ በዩቲዩብ ቻናል የተከፈልንባቸውን ከዚህ በፊት ዩቲዩብ ከፈለን ብለን በለቀቅናቸው 3 የሚያሉ ቪዲዮዎች አሉ። ገብታችሁ እሱን ማየት ትችላላችሁ ማለት ነው። በዩቲዩብ እንደዛ አድርጋችሁ መከፈል ትችላላችሁ ማለት ነው። በሁለተኛ ደረጃ የምናየው ኤአይ ኢቡክ ክሬሽን ነው። ሶ ከዚህ ጋር ምንድነው እንዴት ነው ይሄ ነገር ሊሰራ የሚችል ካልን ኤአይን ተጠቅመን በአንድ ርዕስ ላይ መጽሐፎችን መጻፍ ማለት ነው። ሶ መጽሐፎችን መጻፍ ስንል ለምሳሌ ምንድነው ኤአይ መመሪያ ሊሆን ይችላል፣ ስለ ኦንላይን ቢዝነስ ሊሆን ይችላል፣ ስለ ተማሪዎች ገንዘብ እንዴት መስራት እንደሚችሉ ሊሆን ይችላል። ብቻ እናንተ በጣም ከአንድ ነገር ላይ ጎበዝ ነኝ ብላችሁ በምታምኑበት ነገር ላይ ወይም ደግሞ ኢቡክ ማለት ራሱን የቻለ በፒዲኤፍ አዘጋጅተን የምንሰራቸው በአንድ ሁኔታ እንጨራለን። ለምሳሌ ምንድነው መጽሐፍ ከዚህ በፊት ከዚህ በፊት እነ ፍቅር እስከ መቃብር የተለያዩ እንደዚህ መጽሐፎች አሉ። ሶ እነዛ መጽሐፎችን ምንድነው በዲጂታል መልኩ አዘጋጅተን ይሄኛው እንደምንድነው ተማሪዎች ሊጠቅማቸው ይችላል ወይም ደግሞ ሰዎች ሊፈልጓቸው ይችላል ብለን የምናስባቸውን እነዚህን በፒዲኤፍ አዘጋጅቶ መሸጥ ማለት ነው። ሶ እንዴት አድርገን ይሄን ደግሞ ወደ ስራው የምንገባው ካላችሁ ከ20 እስከ 50 ገጽ ያሉ ኢቡኮችን ማዘጋጀት ይጠበቅብናል ከኛ ማለት ነው። እነዛ ምንድነው በፒዲኤፍ አድርገን በአንድ ቋት ውስጥ ማስገባት ይጠበቅብናል ከዚህ ውስጥ ማለት ነው። ሶ እሱን በፒዲኤፍ ካደረግን በኋላ እኛ የምንጠብቀው ምንድነው በቴሌግራም ቻናል ወይም ደግሞ ዌብሳይቶች ላይ መስደን መሸጥ እንችላለን ማለት ነው። ስለዚህ የቴሌግራም ቻናሎች ላይ እኛ በራሳችን ቻናል ካለን ከዛ ላይ ፖስት በማድረግ እንዲሁም ደግሞ ፔጆች ካለን ፌስቡክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል። ስለዚህ እኛ ለኦንላይን ለተማሪዎች የሚሆን በፒዲኤፍ ራሱን የተሻለ አዘጋጅተን ይሄ ምንድነው ኤአይን በመጠቀም ኤአይን ስለ ኦንላይን ቢዝነስ አሁን ለምሳሌ ነገርን ብንለው የተለያዩ ፔጆችን አዘጋጅቶ ፒዲኤፎችን አዘጋጅቶ ባንድ ይሰጠናል። እኛ እሱን የራሳችን አድርገን አሳጥረን አስተካክለን ይሄንን በፒዲኤፍ አድርገን ለተማሪዎች እንዲሁም ደግሞ ለተለያዩ ሰዎችን መሸጥ እንችላለን ማለት ነው። ሶ የክፍያው ዘዴ እንዴት ነው ካልን ከዚህ ጋር የምናየው ምንድነው መጀመሪያ ላይ ጥርት ያለ የኢቡክ አዘጋጅተን መሸጥ ይጠበቅብናል። ሁለተኛ ደግሞ የክፍያ መንገዱንም እዛው ጋር ማመቻቸት ይጠበቅብናል። እንዴት ይከፍላሉ ሰዎች ካላችሁ ያው ደንበኞቻችሁን በባንክ ትራንስፈር እንዲያደርጉ በሞባይል ባንኪንግ እንዲከፍሉ አድርጋችሁ እናንተ ፒዲኤፉን ለነሱ ትልኩላችኋላችሁ። እነሱ ደግሞ ብሩን ቀጥታ በባንክ አካውንት ምንዛሬ ወይም ደግሞ በሞባይል ባንኪንግ እንዲያስገቡላችሁ ሪኮማንድ ከዚህ ጋር ታድርጓላችሁ ማለት ነው። ሶ ከሶስተኛ ደረጃ ከዚህ ጋር የምናየው ኤአይ ፕሪንት ኦን ዲማንድ ይባላል ማለት ነው። ሶ ኤ ስራ ምን ማለት ነው? በኤአይ ተጠቅማችሁ የተለያዩ ዲዛይኖችን ፈጥራችሁ ይሄንም ቀጥታ የምትሸጡበት በኤአይ የሚሰራ ሶስተኛው ስራ ነው ማለት ነው። ሶ ይሄኛው ስራ እንዴት ነው የምንሰራው ካላችሁ
ለምሳሌ ምንድነው ቲሸርቶችን ዲዛይን በመስራት ስቲከሮችን ዲዛይን በመስጠት ፎን ኬዞችን ደግሞ ይሄ ከቨሮችን ዲዛይን ቲሸርቶችን፣ ሱሪዎችን፣ ጫማዎችን የተለያዩ ስፔሻሊ ከዚህ ጋር ሴቶች እናንተ በጣም ይመለከታቸዋል። ምክንያቱም ጥለት ወይም ደግሞ ይሄ ጥልፍ ምናምን የተለያዩ ዲዛይኖችን ወይም ደግሞ የቲሸርት አይነቶችን በተለያዩ እናንተ ብቻ በሆነ ነገር ላይ ጎበዝ ነኝ ያላችሁት በዲዛይን ነገር ላይ ጎበዝ ነኝ ያላችሁት ነገር ይሄን ምንድነው ኤአይን በመጠቀም የተለያዩ ፎንቶችን በመስጠት ትራኮችን በመስጠት ጽሁፎችን የሰጣችሁ ለምሳሌ እናንተ ራሳችሁን ዲዛይን ያወጣችሁን ዲዛይን ያንን እንዲያመጣላችሁ ወይም ሼፑን ራሱ እንዲያመጣላችሁ ኤአይን ኮንትሮል በማዘዝ ራሱ ምንድነው ኤአይ በኢሜጅ ጄኔሬተር ስለሚያደርግላችሁ በኢሜጅ ይሰጣችኋል ማለት ነው። ያንን ኢሜጅ እናንተ ማስተካከል ያለባችሁ ነገር ካስተካከላችሁ ወይም ደግሞ ራሱን ይቻላል አንድ ለምሳሌ የኤርፎን ለምሳሌ የኤርፎን ዲዛይን ሊሆን ይችላል፣ ቅርጹ ሊሆን ይችላል። ስለዚህ ይሄንን የኤርፎን ዲዛይን ቅርጽ እናንተ ዲዛይን አድርጋችሁ ቅርጽ አርጣችሁ በኤአይ ወይም ደግሞ በፎቶሾፕ ሰርታችሁ ያን ዲዛይን ካወጣችሁት በኋላ ይሄም ደግሞ የተለያዩ ድረገጾች አሉ። እነዛ ድረገጾች ላይ ቀጥታ በመውሰድ ይሄንን ማስተዋወቅ ትችላላችሁ ማለት ነው። እንዴት ወደ ስራው ይገባሉ ካላችሁ ኤአይ ዲዛይን በመስራት እናንተ ይሄንን ተማሩ ወይም ደግሞ ከዚህ ውስጥ በኤአይ መስራት ትችላላችሁ ማለት ነው። ከ10 እስከ 20 የሚሆን ዲዛይነሮችን ማዘጋጀት ይጠብቅባችኋል። የተለያዩ በከለርም ሊሆን ይችላል በተለያዩ በፕሪንት እንዲደረጉ አድርጋችሁ ማለት ነው። ሶ ይሄን ደግሞ ቀጥታ እንደዛ አድርጋችሁ የተለያዩ ለድርጅቶች አሉ። ለምሳሌ ይሄን ለመከፈል የሚያስፈልጉ መስፈርቶች ኦሪጂናል ዲዛይን መሆን አለበት፣ ትክክለኛ የራሳችን መሆን አለበት፣ ትክክለኛ የክፍያ መረጃም የራሳችን ከዚህ ጋር አድ ማድረግ ይጠበቅብናል ማለት ነው። እንዴት ይከፈላል ካለ አንድ ሰው ያን ቲሸርት ለምሳሌ አይቶ ከወደደው ያንን ምንድነው እናንተ ያ የኩባንያ ራሱን የቻለ የኩባንያ ያለ ያን ፖስት የምታደርጉበት ማለት ነው። ሶ ያን ኩባንያው ለምሳሌ ያን ቲሸርት ካየ በኋላ ያን ቲሸርት ቀጥታ ግለሰቦች ያን ቲሸርት ያዩትን አሳጥሞ ወደ ራሳቸው ማድረግ ስለሚፈልጉ ያ ድርጅት ያንን ፒክቸር ወይም ደግሞ ያን ኢሜጅ ያሳትምና ቀጥታ ኮሚሽኑ ለኛ እንዲላክ ያደርጋል ማለት ነው። ስለዚህ ከዚህ ጋር የኛ የክፍያ መንገድም ከዚህ ጋር አመቻችተን መጠበቅ ይጠበቅብናል ማለት ነው። ስለዚህ ይሄንም ምንድነው የተለያዩ ዲዛይኖችን ይሄን በነገራችን ላይ በኢትዮጵያ ሆኖ እዚህ ውስጥ መስራት እንችላለን። በብዛት የተለያዩ ድርጅቶች ማምካል ኢትዮጵያ ውስጥ ካሉ ለምሳሌ ዲዛይን ካለ እኛ ለምሳሌ ፖስት በማድረግ ቴሌግራም፣ ቲክቶክ፣ ዩቲዩብ ላይ የተለያዩ ፕላትፎርሞች ላይ ፖስት በማድረግ ያን ዲዛይን የወደዱትን ዲዛይን ፕሪንት አድርገን ማስመጣት እንችላለን። ወይም ደግሞ ድርጅቶች ካለ በስፔሻል ዌብሳይቶች ላይ ሲሆን ደግሞ የተሻለ ኮሚሽን ራሳቸው ድርጅቱ ሙሉ ከበር አድርጎ ለኛ ኮሚሽን አስቦ መስጠት ይችላል ማለት ነው። ስለዚህ ዛሬ 3 ስራዎችን በራሳችን ዲጂታል አሲስታንት ወይም ደግሞ በኤአይ ተጠቅመን የምንሰራቸውን እያንዳንዱን ከዚህ ጋር አይተናል ማለት ነው። ስለዚህ ከናንተ የሚጠበቀው እያንዳንዱን እነዚህ የነገርኳችሁን ተጠቅማችሁ የራሳችሁን ቢዝነስ የትም ሳትሄዱ የትም ቦታ ሳትሄዱ ከዞሌ ኦንላይን በኮሚሽን የምታገኙበትን ኤአይ ተጠቅማችሁ ስራዎችን ዛሬ 3ቶችን አይተናል ማለት ነው። 3ቶቹ ላይ እንደተጠቀማችሁ ተስፋ አደርጋለሁ። አሁን ዛሬ ካየናቸው በዋነኝነት እንግዲህ ከ3ቱ በዋነኝነት አጠራርጌ ስናገር አንደኛው የዩቲዩብ ቻናል ፌትለስ ነው። ሶ ዩቲዩብ ቻናል ላይ ራሳችን አንድ ኒሽ መርጠን በዛ ኒሽ ላይ በሳምንት 3 ወይም 5 ቪዲዮችን እየለቀቅን ሞኔታይዝ አድርገን በዩቲዩብ ተከፋይ እንሆናለን። ያ ዩቲዩብ ተከፋይ ምንሆን ደግሞ በባንክ አካውንታችን ቀጥታ እንዲገባ ማድረግ እንችላለን። በሁለተኛ ኢቡኮችን ደግሞ ራሳችን የተለያዩ የመማሪያ ትምህርቶችን በፒዲኤፍ አዘጋጅተን ያንን ፒዲኤፍ በቴሌግራም በዩቲዩብ በተለያዩ ድረገጾች ላይ ፕሮሞት አድርገን ቀጥታ ሰዎችን ቀለል ባለ ዋጋ ሰዎችን ፒዲኤፉን ያን እየሸጥንላቸው ቀጥታኛም ወደ ባንክ አካውንታችን ማስገባት እንችላለን። በሶስተኛ ደረጃ ኤአይ ዲማንድ የሚያልኮችን ቀድሞ የተለያዩ ዲዛይነሮችን ያን ዲዛይን ዌብሳይቶች ላይ ፖስት በማዘጋጀት ያን የወደደውን ፖስት ደግሞ ያ ሰው ፕሪንት አድርጎ መውሰድ ቢፈልግ ቀጥታ ድርጅቱ ፕሪንት አድርጎ ለነሱ ከሰጣቸው በኋላ ቀጥታ ለኛ ኮሚሽን አስቦ ይሰጠናል ማለት ነው። ስለዚህ እነዚህ 3 ቀለል ያሉ በስልካችን ሊሰሩ የሚችሉ የኦንላይን ስራዎችን ዛሬ አንድ በአንድ አይተናል ማለት ነው። በቀጣይ ደግሞ ፓርት 3 ያዘጋጀሁት አለ። ፓርት 3 ይዘንላችሁ መተናል። በመጀመሪያ ደረጃ የምናየው ቴሌግራም ቻናል ፕሮሞሽን ነው። የቴሌግራም ቻናል ያላችሁ ሰዎች አሁን ሰዓት ላይ በጣም ብዙ የሚባሉ ፕሮሞሽኖችን በውስጥ እየሰሩ ይገኛሉ። እንዲሁም የቴሌግራም ቻናል ራሱ ሞኔታይዝ ቀጥታ እየከፈለም ይገኛል። በዚሁ አጋጣሚ የቴሌግራም ቻናል ያላችሁ ሰዎች ከኛ ጋር ኮላቦሬት አድርጋችሁ መስራት ትችላላችሁ። እኛም የቴሌግራም ቻናል ያላችሁን ሰዎች ስለምንፈልግ ጭሱ ቴክ ቴክኖሎጂ ብላችሁ በቴሌግራም ቻናል ላይ ከኛ ጋር ኮላቦሬት አድርጋችሁ በየቀን የሚሰጡትን የፕሮሞሽን ቪዲዮዎችን ከኛ ጋር አብራችሁ መስራት ትችላላችሁ።
ትችላላችሁ። ስለዚህ አንድ የራሱን የቻለ አንድ የቴሌግራም ቻናል ያስፈልጋችኋል። ይሄን የቴሌግራም ቻናል ከከፈታችሁ በኋላ ለቲክቶክ ወይም በፌስቡክ እና እናንተ ለምታውቁት ዌብሳይቶች ወይም ደግሞ ፔጆች ፖስት በማድረግ እንዲሁም በማስተዋወቅ የቴሌግራም ቻናላችሁን ሜምበሮችን ማብዛት ትችላላችሁ። ግን በውስጥ ላይ የቴሌግራም ቻናል ሜምበሮችን የሚያበዙ በጣም ብዙ ሰዎች ስላሉ በእነሱ አማካኝነት የቴሌግራም ቻናላችሁን በጣም ብዙ ሰዎች በማብዛት እናንተ ፕሮሞሽን ወይም ደግሞ አድቨርቶችን መስራት ትችላላችሁ ማለት ነው። ይሄን ለመስራት የሚያስፈልጋችሁ አንድ ስልክ ወይም ፒሲ እና ኢንተርኔት ብቻ ነው። እንዲሁም አንድ የራሱን የቻለ የቴሌግራም አካውንት ያስፈልጋችኋል። ይሄን በማድረግ እናንተ ቀጥታ መስራት ትችላላችሁ። የሚያስፈልጋችሁን አንድ ራሱን የቻለ አንድ ስልክ ያስፈልጋችኋል፣ ወይም ደግሞ ኮምፒውተር እና ኢንተርኔት ካላችሁ የቴሌግራም አካውንት ክሬት በማድረግ ትክክለኛ እናንተ የምትገኙበትን የፕሮግራማችሁን አይዲ ካስቀመጣችሁ በኋላ ሰዎች ፕሮሞሽን ሊያሰሩ ሲፈልጉ የእናንተን አድሚን ስለሚያገኙት ቀጥታ በውስጥ መስመር እናንተ ፕሮሞሽን ስሩልን ብለው በቀጥታ ያናግሯቸዋል ማለት ነው። ስለዚህ አንድ ራሱን የቻለ የቴሌግራም አካውንት ካላችሁ በየጊዜው የሚለቀቁትን የፕሮሞሽን ቻናሎችን በእኛም አማካኝነት መስራት ትችላላችሁ። ራሳችሁም ፕሮሞሽኖችን መስራት ትችላላችሁ ማለት ነው። በሁለተኛ ደረጃ የምናየው ማይክሮ ወርከርስ ይባላል። ማይክሮ ወርከርስ ማለት ትንሽ የኦንላይን ስራዎችን ሰርተን ክፍዮችን የምናገኝበት መድረክ ማለት ነው። ለምሳሌ ከዚህ መድረኮች ስንመለከት እንደ ዌብሳይቶችን መጎብኘት፣ አፕሊኬሽኖችን መሞከር፣ አስተያየቶችን መስጠትና ቀላል መረጃዎችን እዛ ውስጥ መሙላት ይጠበቅብናል ማለት ነው። እንዴት መጀመር እንችላለን ካልን አንድ ራሱን የቻለ የኢሜል አካውንት ያስፈልገናል። በሁለተኛ ደረጃ ደግሞ ማይክሮ ወርከርስ የሚባል አንድ ራሱን የቻለ የዌብሳይት አካውንት ክሬት አድርገን መክፈት ይጠበቅብናል። በቀጣይ ከማይክሮ ወርከርስ የተለቀቁትን በጣም ብዙ ስራዎች ስላሉ እናንተ ውስጥ ከዛስ መካከል ላይ እኔ እሰራዋለሁ ብላችሁ የምትመርጡትን ስራ መርጣችሁ አዳርጋችሁ መስራት ይጠበቅባችኋል ማለት ነው። ከዛስ መካከል የሚለቀቁ ምንድነው? ለምሳሌ አንድ ራሱን የቻለ የዩቲዩብ ቻናል ላይክ እና ሰብስክራይብ አድርጋችሁ ስክሪንሾት አድርጋችሁ ላኩልኝ ሊላችሁ ይችላል። እናንተም ያን ላይክ እና ስክሪንሾት ሰብስክራይብ አድርጋችሁ ስክሪንሾት አድርጋችሁ ቀጥታ ለሱ በመላክ እሱ ያንን ካየ በኋላ ከገመገሙ በኋላ ቀጥታ ወደ እናንተ አካውንት ብሩን ይልክላችኋል ማለት ነው። ልክ እንደዚህ መሰረት ዌብሳይቶች ሊሆን ይችላል። ለምሳሌ ዌብሳይቶችን ገብታችሁ በራሳችሁ ኢሜል አዳርጋችሁ ገብታችሁ ጎብኙ ሊላችሁ ይችላል። ልክ እነዚህ ትዕዛዞችን በቀላሉ እየሰራችሁ እናንተ ያን የሰራችሁትን ያያችሁትን ነገር በሰዓት በሊሚት ስላለው ቀጥታ ያ ሰውዬ የሚያሰራችሁ ሰውዬ ሰዓቱን አይቶ በዛ ሰዓት ይከፍላችኋል ማለት ነው። እሱ ለመስራት የሚያስፈልጉ መስፈርቶች ምንድነው? በዋነኝነት አንድ ራሱን የቻለ የኢሜል አካውንት ያስፈልገናል። ምክንያቱም ክሬት አድርገን እንዲሁም ጆይን አድርገን የምንገባበት። በሁለተኛ ደረጃ የሚያስፈልገን ስልክ ወይም ደግሞ ኮምፒውተር ያስፈልገናል። በኢንተርኔት አማካኝነት እነዚህ የሚለቀቁትን ስራዎችን በጥንቃቄ ሰርተን ለነሱ ስክሪንሾት እያደረግን መላክ ይጠበቅብናል ማለት ነው። በስተመጨረሻ እንዴት ይከፍላል ብለን ካየን መጀመሪያ ላይ እኛ ስክሪንሾት አድርገን ከላክልነት በኋላ ከሶስት መካከል የክፍያ መንገዶችን ኢትዮጵያ ዳይሬክትሊ ላይከፍለን ይችላል። ምክንያቱም ኢትዮጵያ ላይ ኢንተርናሽናል የሆነ የፓይመንት ሜተድ ስለሌላት፣ ስለዚህ ማስተር ካርድ እንዲሁም ደግሞ ቪዛ ካርድ ካላችሁ እንዲሁም በፓይፓል መንገድ ውስጥ በእነዚህ ውስጥ መካከል አዳርጋችሁ በዛ ውስጥም ማውጣት ትችላላችሁ ማለት ነው። አሁን ታይም ላይ ማስተር ካርድ አይ ቲንክ ኢትዮጵያ ውስጥ እየጀመረ ስለሆነ እነዚህ ስራዎችን በቀላሉ የምትሰሩበት መንገድም እየተከፈተላችሁ ይገኛል ማለት ነው። በሶስተኛ ደረጃ የምናየው ኦንላይን ሰርቬይ ይባላል። በኦንላይን ሰርቬይ ከዚህ በፊት ከአንድም ከሁለትም ከሶስትም ቪዲዮ በላይ ለቀንላችሁ እናውቃለን። ስንለቅላችሁም ደግሞ እኛ እንዴት አድርገን እንደሰራነውና ዊዝድሮል እንዳደረግነው በዚሁ ቻናል ከዚህ በፊት የለቀቅነው ቪዲዮ ስላለ ገብታችሁ ቸክ ማድረግ ትችላላችሁ። ለዛሬው ግን እንዴት አድርጋችሁ የሰርቬዮችን እንዴት አድርጋችሁ መስራት ትችላላችሁና እንዴት አድርጋችሁ የሚያስፈልጋችሁ መስፈርት እንዲሁም ደግሞ ክፍያውን እንዴት እንደሆነ ከዚህ ውስጥ አጠር ባለ መንገድ ልንገራችሁ። ኦንላይን ሰርቬይ ማለት የተለያዩ ኩባንያዎችን እንዲሁም ምርቶቻቸውን አገልግሎቶቻቸውን የሚጠይቁ ጥያቄ መልስ እናንተ ለነሱ መስጠት ማለት ነው። ለምሳሌ ምንድነው ለምሳሌ ከዚህ ጋር ምንድነው ለምሳሌ አንድ ኩባንያ ስለ ድርጅቱ ሊሆን ይችላል ስለሚሰጠው ድርጅት ስለዛ ድርጅት ላይ ስለኛ ድርጅት ምን አይነት አስተያየት አላችሁ፣ ስለ ኢንቫይሮንመንቱ ስላላችሁበት አካባቢ ላይ ቀጥታ ስለኛ ምን አይነት አመለካከት አላችሁ። ልክ እንደዚህ አይነት ጥያቄዎችን በሰርቬይ መልኩ ይሰጣችኋል። እናንተም ያን ሰርቬይ በትክክል አንብባችሁ የስ ወይም ኖ ያላችሁ እንዲሁም ደግሞ ሙሉ የሚላችሁን ጥያቄዎችን እየሞላችሁ ለነሱ ቀጥታ ሰርቬዮችን መሙላት ትችላላችሁ ማለት ነው። እንዴት መጀመር እንችላለን ካላችሁ በመጀመሪያ የሚያስፈልገን ከዚህም አንድ ራሱን የቻለ አንድ የኢሜል አካውንት ግዴታ ከዚህ ጋር ያስፈልገናል ማለት ነው። በሁለተኛ ደረጃ ሰርቬይ የምንገባበት ድረገጽ ያስፈልገናል። እዚሁ እንግዲህ በጣም ብዙ አይነት ሰርቬዮች አሉ። ከኛ ቻናልም ገብታችሁ ብዙ ሰርቬይ ለቀቅናቸውን መመልከት ትችላላችሁ። ሰርቬይ ወይም ደግሞ ዩቲዩብ ላይ ሰርቬይ ብላችሁ ሰርች ብታደርጉ በጣም ብዙ አይነት ሰርቬዮች አሉ። እዚሁ
መካከል አንዱ ገብታችሁ በኢሜል አካውንታችሁ ክሬት አድርጋችሁ መግባት ይጠበቅባችኋል። በሶስተኛ ደረጃ ደግሞ ፕሮፋይላችሁን ማስተካከል ይጠበቅባችኋል። እናንተ ስማችሁና ፕሮፋይላችሁን በትክክል መሙላት ይጠበቅባችኋል። ከዛም በመጨረሻ ላይ ሰርቬያችሁን በትክክል የሚሰጣችሁን ሰርቬይ በትክክል መሙላት ይጠበቅባችኋል። ከዛ በስተመጨረሻ ላይ ኢሜል አካውንታችን ክሬት ካደረግን በኋላ በኢንተርኔት አማካኝነት የሚሰጠን ሰርቬይ በትክክል እውነተኛ ከሞላን ቀጥታ ፓይመንቱን በዛው በሰዓታት ውስጥ ይከፍሉናል ማለት ነው። ሶ ይሄንን እንዴት አድርገን ነው የምንቀበል ፔመንቱን ካለን አንዳንድ ፔመንቶች ምንድነው ሰርቬይ ቀጥታ በባንክ ከፍሉ አሉ። አንዳንዶች ደግሞ በሞባይል ካርድ ብዙ ጊዜ ከዚህ በፊት የለቀቅ ነው በሞባይል ካርድ እንዴት አድርጋችሁ ሰርቬይ ሰርታችሁ መቀበል እንደምትችሉ የሚል ከዚህ በፊት ሰርተንላችሁ እናውቃለን። አንዳንዴ ደግሞ ምንድነው ራሳችሁን የቻለ ኢንተርናሽናል ካርዶች የሚጠይቋችሁ ይችላል። ያ ማለት ምንድነው እንደ ቪዛ ካርድ፣ እንደ ማስተር ካርድ፣ እንደ ፓይፓል አካውንቶች ሊጠይቋችሁ ስለሚችል እናንተንን ከወዲሁ ክሬት አድርጋችሁ መጠበቅ ይጠበቅባችኋል። ካልሆነ ደግሞ በብዛት እንግዲህ በካርድ ወይም በስልክ ቁጥር መቀበል ስለሚቻል የተለያዩ ሰርቬዮችን መስራት ትችላላችሁ ማለት ነው። ሰርቬይ ከዚህ መጨረሻ ላይ አንድ ቲፕ ልስጣችሁና የዛሬውን ቪዲዮ ከዚህ ጋር እናብቃ። የኦንላይን ሰርቬይ ስትሰሩ ብዙ ጊዜ ሀገራቶች ኢትዮጵያ ላይ ከተሰጣችሁ ብዙ ጊዜ የኢትዮጵያ ሰርቬይ ላይ ለቀቅላችሁ ስለሚችል ሞሮፍ የተለያዩ አሪፍ ገንዘብ የሚከፍሏችሁና ደግሞ የተለያዩ የሰርቬይ ኦንላይን ስራዎች መስራት ከፈለጋችሁ ቪፒኤኖችን በመጠቀም ብዙ የሚሰጧችሁን የሀገራቶች ቪፒኤን በመጠቀም የዛን ሀገራቶች ምንድነው እናንተ ኤአይን በመጠቀም ኮፒ ፔስት ያደረጋችሁ የዛን መልስ በመመለስ አሪፍና የተሻለ ገንዘብ ተከፋይ መሆን ትችላላችሁ ማለት ነው። ልክ እንደዚህ ያደረጋችሁ በአጭሩ መንገድ መስራት ትችላላችሁ ማለት ነው። የዛሬ ቪዲዮ 3 ቀላል የኦንላይን ስራዎች እነዚህን ይመስላሉ። በቀጣይ ደግሞ ፓርት 4 ብለን ያዘጋጀነው ቪዲዮ ስላለ በፓርት 4 ስልካችሁን ብቻ በመጠቀም የምትሰሯቸው የኦንላይን ስራዎችን አንድ በአንድ እናያለን። በመጀመሪያ ደረጃ የምናየው ስቶክ ኢሜጅ ኤንድ ስቶክ ቪዲዮ ሴለርስ የተባለውን ስራ ነው። ይህ ማለት አንድ ያነሳነውን ፎቶ እንዲሁም ቪዲዮ ወይም በኤአይ በመጠቀም የፈጠርነውን ይዘት በስቶክ ዌብሳይት ላይ በመጫን ሰዎች በገዙት ቁጥር ገንዘብ ማግኘት ማለት ነው። አንዴ የለቀቅነው ቪዲዮ ወይም ፎቶ ብዙ ጊዜ ሊሸጥ ይችላል። ስለዚህ አንድ ጊዜ ሰርተን ለረጅም ጊዜ ገቢ የምናገኝበት መንገድ ነው ማለት ነው። እንደኛ የጫነው ቪዲዮ ወይም ፎቶ ሰዎች በገቡ ቁጥር እየከተመቻቸው ያንን በገዙ ቁጥር ሁሌ ለኛ ኮሚሽን የሚታሰብልን ስራ ነው ማለት ነው። ይሄንን እንዴት መጀመር እንችላለን ብለን ስንመለከት በመጀመሪያ ሊያስፈልገን የሚችለው ምንድነው? የመጀመሪያ ላይ የምናየው ምንድነው? ስቶክ ዌብሳይት ላይ ኮንትሪቢዩት አካውንቶችን መክፈት ይጠበቅብናል ማለት ነው። በቀጣይ ደግሞ ማንነታችን ማረጋገጥ ወይም ደግሞ አይዴንቲቲያችን ማስገባት እዛ ውስጥ ይጠበቅብናል ማለት ነው። በሶስተኛ ደረጃ ምንድነው? ጥራት ያለው ፎቶ ወይም ደግሞ ቪዲዮችን እዛ ውስጥ ገብተን መልቀቅ ይጠበቅብናል ማለት ነው። ከዛ በቀጣይ ምንድነው? የለቀቅነውን ቪዲዮ ላይ ምን አድርገን ታይትል ማስገባት ይጠበቅብናል። በቀጣይ ዲስክሪፕሽን እና ኪወርዶችን ማስገባት ይጠበቅብናል። ያን ምንድነው? የለቀቅነውን ቪዲዮ ወይም ኢሜጅ ስለዛ ኢሜጅ ምንድነው ስለ ታይትሉ ስለ ገለጻው ምን እንደሚገልጽና ስለዛ ቪዲዮ ደግሞ ወይም ደግሞ ኢሜጅ ዲስክሪፕሽን አድ መልቀቅ ይጠበቅብናል። ሰዎች ደግሞ ሰርች አድርገው ወዲያው እንዲያገኙት ምንድነው ኪወርዶችን መቀም ይጠበቅብናል ማለት ነው። ከዛ ከኛ የሚጠበቀው በስተመጨረሻ ምንድነው ከጸደቀ በኋላ ወይም ደግሞ አይዴንቲቲያችን በትክክል አስገብተን ቬሪፋይ ካደረግን በኋላ ምንድነው ለሽያጭ ማቅረብ ነው የሚጠበቅብን። ይሄ ማለት ምንድነው ለምሳሌ ከዚህ በፊት የተለያዩ የፍሪ ቪዲዮዎችን የምናወርድበት አለ ስቶኮች አሉ ማለት ነው። ለምሳሌ ከዩቲዩብ ፍሪ የሆኑ ቪዲዮዎች የሚለቀቅባቸው ስቶኮች አሉ። በዛው ልክም ደግሞ ምንድነው እያስከፈሉ ፔይ ብለው የሚጠይቁ አሉ አሪፍ ቪዲዮዎችን በነፃ ለማውረድ ማለት ነው። ከኛ የሚጠበቅ ምንድነው ለምሳሌ ያ ሰው የዌብሳይት ገብቶ ቦነስ ስራ ላይ መስራት ቢፈልግ ፉቴጅ መጠቀም ቢፈልግ እኛ አጫጭር ቪዲዮዎችን ወይም ደግሞ ፎቶችን እዛ ውስጥ አስገብተን የራሳችን ግምት ፕራይስ ላይ አስቀምጠንለት ሰው በገባ ቁጥር ያንን ቪዲዮ ከተመቸው ወይም ደግሞ ያን ምስል ከተመቸው ቀጥታ ምንድነው በራሱ ከዛው ላይ ገዝቶ እንዲወስደው እንዲጠቀምበት ማድረግ እንዲቻል ማለት ነው። ይሄ ጥቅሙ ምንድነው? አንዴ ፖስት ካደረግነው በኋላ በየጊዜው ሰው በገባ ቁጥር ያንን ማየት ስለሚችል በየጊዜው በገባ ቁጥር ደግሞ ሰው ያን በገዛ ቁጥር ቀጥታ ሁሌ ለኛ ይታሰብልናል ማለት ነው። ስለዚህ ይህንን ለመስራት የሚያስፈልጉን መስፈርቶች ደግሞ ከዚህ ጋር ስንመለከት አንደኛ ሊያስፈልገን የሚችለው ምንድነው? ስማርትፎን ወይም ደግሞ ካሜራ ያስፈልገናል። ያንን ቪዲዮ ልንቀርጽበት ካሜራ ወይም ደግሞ ያንን ኢሜጅ ልንቀርጽበት የምንችል እንዲሁም ደግሞ ጀነሬቲቭ በኤአይ ከሆነ ራሱን ጀነሬት ልናደርግበት የምንችል በዛ በስልክ ያስፈልገናል ማለት ነው። በሁለተኛ ደረጃ ያው ኢንተርኔት ያስፈልገናል። ይሄንን አክሰስ ለመጠቀም ኢንተርኔት እዚህ ጋር በዋነኝነት ይጠበቅብናል። በሶስተኛ ደረጃ ምንድነው ያን አካውንት ክሬት ካደረግን በኋላ በራሳችን የኢሜል አካውንት ስለምንመዘገብ አንድ ራሱን የቻለ የኢሜል አካውንትም ከዚህ ጋር ያስፈልገናል። በቀጣይ ምንድነው ያንን ቬሪፋይ ለማድረግ ደግሞ መታወቂያ ያስፈልገናል ማለት ነው። አይዴንቲቲ ለማድረግ ፓስፖርት ሊሆን ይችላል፣ ናሽናል አይዲ
ሊሆን ይችላል ኤቲሲ ማንኛውም ነገር ላይ ልንጠቀምባቸው የምንችል የመታወቂያ ካርድ ያስፈልገናል ማለት ነው። በቀጣይ ጥራት ያለው ይዘትን ፖስት ማድረግ ብቻ ነው ከኛ የሚጠበቀው። እነዚህ ብቻ ካደረግን በኋላ ምንድነው ቀጥታ ያን ፖስት ያደረግነውን ቪዲዮ ወይም ደግሞ ኢሜጅ ሰዎች ገብተው ቀጥታ ከተመቻቸው ሁሌ ያንን በፈለጉ ቁጥር እየገዙ ይጠቀሙበታል ማለት ነው። በቀጣይ ደግሞ እንዴት ይከፍላል ወደሚለው ስንመለከት እንዴት ነው ወደዛ ፖስት ካደረግን በኋላ እንዴት ነው ልንከፈል የምንችለው ካደረግን በኋላ አንድ ሰው ፎቶን ወይም ቪዲዮን በገዛ ቁጥር ገንዘባችን እዛው አካውንት የሚላለ እዛው ውስጥ አካውንት ላይ ይጠራቀምና ለምሳሌ ሊሚት አለ ራሱን ለምሳሌ የማውጣት ሚኒመም $10 ከሆነ ልክ ያን የምንሸጣቸው ተጠራቅሞ $10 በላይ ከሆነ ቀጥታ ያንን ማውጣት እንችላለን ማለት ነው። ያንን ገንዘብ ደግሞ የምንጠቀም ደግሞ በተለያዩ ገንዘብ ማውጣት ልንጠቀማቸው እንችላለን። በማስተር ካርድ ልንጠቀማቸው እንችላለን። በፓይፓል አካውንት እንዲሁም ደግሞ ባንክ ትራንስፈር ካለ ሶስቱን መርጠን ልንጠቀምባቸው እንችላለን ማለት ነው። ኢትዮጵያ ላይ አሁን ላይ በብዛት እንግዲህ ማስተር ካርዶች እየወጡ ስለሆነ በማስተር ካርዶችም ልንጠቀምባቸው የምንችል ያ ደግሞ ኢንተርናሽናል ዓለም አቀፍ የሆነ የፔመንት ሜቶዶችን እንድንጠቀም ያስችለናል ማለት ነው። ስለዚህ በዚህ መንገድ በቀጥታ ምንድነው ስቶክ ኢሜጆችን ወይም ደግሞ ቪዲዮችን ሴል አድርገን እየሸጠን ቀጥታ ምንም የትም ሳንሄድ የትም ሳንለፋ ፖስት ብቻ በማድረግ ይሄንም ቀን በቀን ሰዎች በገዙት ቁጥር ወደኛ ኢንካም የምናገኝበት አንደኛው የመጀመሪያው ስራ ነው ማለት ነው። በሁለተኛ ደረጃ ምንድነው ኦንላይን ቱቶሪንግ ይባላል። ለምሳሌ ከዚህ ጋር ምንድነው ኦንላይን ቱቶሪንግ ማለት የምናውቀውን ትምህርት ወይም ችሎታችን በኦንላይን ለሌሎች ማስተማር ማለት ነው። ለምሳሌ ከዚህ ጋር ምንድነው ለምሳሌ ይሄን የምናስተምራችሁ ምንድነው ስለ እንግሊዘኛ ሊሆን ይችላል፣ ስለ ማትስ ሊሆን ይችላል፣ ስለ ኮምፒውተር እንዲሁም ስለ ፎቶሾፕ ወይም ብቻ በሌላ ብቃት ባለ መንገድ ውስጥ ያን ምንድነው በኦንላይን መንገድ ለተማሪዎች ለሌላ ሰዎች ለማያውቁት ከፍለው እንዲማሩ ማስደረግ ነው ማለት ነው። ይሄን እንዴት አድርገን ነው መጀመር የምንችለው የሚለው ስንመለከት ከዚህ ጋር ምንድነው አንደኛ ላይ ከኛ የሚጠበቅብን ወይም ደግሞ እንዴት ለመጀመር እንችላለን የሚለው ስንመለከት በመጀመሪያ ደረጃ ላይ የምንመለከተው ምንድነው የምናስተምረውን ርዕስ ላይ መምረጥ ይጠበቅብናል። ለምሳሌ ስለ ፎቶሾፕ ከሆነ ስለ ፎቶሾፕ ዲቴል አውቀን በደንብ አድርገን ተዘጋጅተንበት መሆን ይጠበቅበታል ማለት ነው። በሁለተኛ ደረጃ ምንድነው የኦንላይን ቱቶሪያል ፕላትፎርም ወይም በራሳችን ማህበራዊ ገጾች ላይ አገልግሎታችን ማስተዋወቅ ይጠበቅብናል። ለምሳሌ ስለ እንግሊዘኛ ላንጉዌጅ እኛ ማስተማር ቢጠበቅብን ምንድነው የተለያዩ ገጾች ላይ ወይም ደግሞ ፕላትፎርሞች ላይ ገብተን እኛ ወይም በቴሌግራማችን ሊሆን ይችላል ወይ በፌስቡክ ሊሆን ይችላል በተለያዩ ድረገጾች ላይ እንግሊዘኛ ትምህርት መማር የምትፈልጉ በእኛን ኮንታክት አድርጉ ብለን የራሳችን አድሬስ ማስቀመጥ ይጠበቅብናል ማለት ነው። በቀጣይ ከዚህ ጋር የሚጠበቅብን ምንድነው ተማሪዎች ሲመዘገቡ ይሄንን ኮርስ እንዴት አድርገን የምንሰጠው የሚለው ነገር ስናይ ተማሪዎች ሲመዘገቡ በዙም ወይም ደግሞ በጉግል ሜታ ወይም በቴሌግራም ትምህርቶችን መስጠት ይጠበቅብናል ማለት ነው። ይሄንን ሰዎች ከተመዘገቡ በኋላ ይሄንን በዙም ሊሆን ይችላል፣ በላይቭ ላይ ሊሆን ይችላል፣ በቴሌግራም ላይ ፒዲኤፎችን በመልቀቅ ሊሆን ይችላል፣ ላይቭ ላይ በመግባት ይሄንን ኮርስ ልንሰጣቸው እንችላለን ማለት ነው። ስለዚህ ከኛ የሚጠበቅብን ይሄን ፕላትፎርሞች አዘጋጅተን መጠበቅ ይጠበቅብናል ማለት ነው። ይሄንን ለመጀመር የሚያስፈልጉን መስፈርቶች ደግሞ ከዚህ ጋር ስንመለከት አንደኛ ጥሩ እውቀት ሊኖረን ይገባል። በዛ ላይ ዲቴል በደንብ እውቀት ሊሆን ይችላል። ለምሳሌ እንግሊዘኛ ላንጉዌጅ የምናስተምር ከሆነ ስለዛ እንግሊዘኛ ላንጉዌጅ እንዴት አድርገን እያንዳንዱን ቃላቶች እንዴት መጠቀም እንደሚችሉ በዛ ላይ የተወሰነ ተሰጥኦ ሊኖረን ይገባል ማለት ነው። እሱን ካደረግን በኋላ ምንድነው በሁለተኛ ደረጃ ላይ ያው ኢንተርኔት ያስፈልገናል። ላፕቶፕ ወይም ደግሞ ስማርትፎን ያስፈልገናል። ይሄን ኮርስ ለመስጠት ወይም ደግሞ ለማስተማር ግዴታ ኦንላይኖች አፕሊኬሽኖችን ስለምንጠቀም ይሄንን መጠቀም ይጠበቅብናል ማለት ነው። በቀጣይ ምንድነው ጥሩ መግባቢያና ችሎታ ከኛ ይጠበቅብናል። ምክንያቱም ተማሪዎችን ሪኮማንድ ለማድረግ ወይም ደግሞ እነሱ ጋር በደንብ አድርገን ለመግባባት ጥሩ የመግባቢያ ችሎታ ከኛ ይጠበቅብናል ማለት ነው። እነዚህን በደንብ አድርገን እንግዲህ ከተማሪዎች ጋር ጥሩ ኮኔክት ካለን ከዚህ መካከል እንግዲህ ያው ተማሪዎች የሚያገኙበትን እኛንን ለማግኘት የተለያዩ ፕላትፎርሞች ልናስተዋውቅ እንችላለን። በፌስቡክም በዩቲዩብም በተለያዩ ድረገጽ የኛን ኮርስ መማር የምትፈልጉ ብለን የራሳችን ሊንክ ካስቀምጥላቸው በኋላ ይሄንን ቀጥታ ደግሞ ምንድነው እኛን ኮንታክት አድርገው እንዲማሩ ደግሞ በዞ ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ ብቻ በጉግል ሚታም ሊሆን ይችላል እኛን ኮንታክት አድርገው የምናስተምርባቸው ኮርሶችን እዚህ ጋር ከኛ ማዘጋጀት ይጠበቅብናል ማለት ነው። እንዴት ነው በመጨረሻ ደግሞ ከነሱ ጋር እንዴት ነው ከስተመሮቻችን ጋር እንዴት ነው ክፍያውን መቀበል የምንችለው የሚለውን ስንመለከት ምንድነው ለተማሪዎች እንግዲህ የምንሰጣቸው እንደ ክሬዲቱ ይለያያል ማለት ነው። ለምሳሌ በሰዓት ሊሆን ይችላል፣ በሳምንት ሊሆን ይችላል፣ እንዲሁም ደግሞ እንደ ኮርሱ መሰረታዊ ክፍል ይዘት ሊሆን ይችላል። ለምሳሌ ኮርስ የሚያልቀው በአንድ ወር ከሆነ በሁለት ወር ከሆነ ልክ እንደዛ ኮርስ ይዘት ያው ፐርሰንቱን ይከፍሉና ያንን እንግዲህ ለአንድ ወር ሊሆን ይችላል ኮርሱን የሚማሉት እነሱን እንግዲህ በተመረጡበት በኮርስ አይነት ይዘት ያንን ክፍያ ራሳችን ማመቻቸት እንችላለን።
ያው ክፍያውን እንግዲህ እንደምታውቁት ያው ሀገር ቤት ውስጥ ብዙ ስለምታስተምሩ እናንተ ደስ ባላችሁ በባንክ ሊሆን ይችላል፣ በቴሌብር ሊሆን ይችላል፣ እናንተ ብቻ በወደዳችሁት ፕላትፎርሞች ቀጥታ ያን ኢንካም መቀበል ትችላላችሁ ማለት ነው። ስለዚህ ሶስተኛ በቀላሉ ልንሰራቸው የምንችል እኛ ቱቶሪያል ማስተማር እንችላለን ራሳችን ባለን ተሰጥኦ መካከል ማለት ነው። ወይም ደግሞ ዩቲዩብ ላይ ራሳችን የምናውቀውችን የቱቶሪያል ቪዲዮዎችን ደግሞ ፖስት በማድረግም እዛ ላይም በቀላሉ መስራት እንችላለን ማለት ነው። በሶስተኛ ደረጃ ከምናየው መካከል ደግሞ ምንድነው ሶሻል ሚዲያ ማኔጅመንት ይባላል። ሶሻል ሚዲያ ማኔጅመንት ማለት ለኩባንያዎች ወይም ለግለሰቦች እንደ ፌስቡክ፣ እንደ ኢንስታግራም፣ እንደ ቲክቶክ፣ እንደ ዩቲዩብ እነዚህን የመሳሰሉ ገጾችን ማስተዳደር ወይም ደግሞ ማኔጅ ማድረግ ማለት ነው። ስለዚህ አሁን በጣም እንግዲህ ትልልቅ ድርጅቶች ወይም ደግሞ የግለሰብ ቻናሎች እንግዲህ ቻናላቸው ማኔጅ የሚያደርግላቸው በጣም ይፈልጋሉ። ምክንያቱም ተምብሌን የሚሰራላቸው፣ ዩቲዩብ ኤዲቲንግ የሚያደርግላቸው፣ ሶሻል ሚዲያቸውን ፖስት የሚያደርግላቸው ተቆጣጥሮ ይሄንን እንግዲህ በጣም ኢትዮጵያዊ በጣም ብዙ ዩቲዩበሮች ስቲል እንደሚፈልጉ አውቃለሁ። ከዚህ በፊትም በጣም ብዙ ቅጥር ወጥቶም ስለሚያውቁ ማለት ነው። ይሄ ነገር እንግዲህ ከናንተ ይሄ እንግዲህ ሲወጣ እናንተ ይሄንን ቀድማችሁ ተዘጋጅታችሁ የአንድ ቻናል ማኔጅ ማድረግ ትችላላችሁ ማለት ነው። በቀጣይ ከዚህ ጋር የምንመለከተው ምንድነው እንዴት እንጀምራለን ለሚለው ስንመለከት ማለት ነው። በመጀመሪያ ጀምረ ላይ ካንቫ እና ቻትጂፒቲ የመሳሰሉ ይበልጥ እንግዲህ ከነሱ ጋር ዲቴል መማር ወይም ደግሞ ማወቅ ይጠበቅብናል። እስቲ እንግዲህ ቴክኖሎጂ በጣም እየረቀቀ ከመምጣቱ የተነሳ ቻትጂፒቲ ጋር ያለን ወይም ደግሞ ከኤአይ ያለን ኮንታክት ጋር ይበልጥ አድርገን አዳፕት ማድረግ ይጠበቅብናል። ምክንያቱም ብዙዎች እንግዲህ ያው ተምብሌንም ቢሆን በኤአይ የተሰራ ነው፣ ቪዲዮ ኤዲቲንግም ቢሆን በጣም በብዙ በኤአይ የተሰሩ ስለሆነ ከኛ የሚጠበቅብን ምንድነው ፕሮፍ የካንቫ ስራዎችን ተምብሌኖችን ለመስራት ካንቫ፣ ቪዲዮ ኤዲቲንግ ለማድረግ ደግሞ ፕሪሚየርም እና ካፕከቶችን በደንብ አድርገን ዲቴል ማወቅ ይጠበቅብናል። እንዲሁም ደግሞ የተለያዩ የኤአይ ኮንሴፕቶችን መረዳት ይጠበቅብናል። ታጎች ለመስራት፣ ዲስክሪፕሽን ለመጻፍ ወይም ስለዛ ማኔጅ ስለምናደርገው ቻናል ስለምንገልጸው እያንዳንዱ ገለጻ ላይ ይህንን ዲቴል እንድንጽፍ ግዴታ እነዚህ ፕላትፎርሞች ማወቅ ይጠበቁብናል ማለት ነው። በሁለተኛ ደረጃ ላይ ምንድነው ለአንድ ወይም ለሁለት ደንበኞች ስራችን በነፃ ማሳየት ወይም ደግሞ ማስተዋወቅ ነው። እንዴት አድርገን ለምሳሌ ተምብሌኖችን እንዴት አድርገን እንደምንሰራ፣ ቪዲዮ ኤዲቲንግ አድርገን እንዴት እንዳደረግን ይሄን የመሳሰሉ ለከስተመሮቻችን በነፃ ካሳያናቸው በኋላ የነሱን ቻናል ደግሞ በዚህ መልኩ ማኔጅ እንደምናደርግ የሚያሳይ ሳምፕል አይነት ቪዲዮ ወይም ደግሞ ቱቶሪያሎችን ማሳየት ከኛ ይጠበቅብናል ማለት ነው። በሶስተኛ ደረጃ ደግሞ እነዚህን ስራዎች ወይም ደግሞ እነዚህን ሰዎች እንዴት አድርገን ነው የት ነው የምናገኛቸው የሚለውን ነገር ከዚህ ጋር ስንመለከት አንደኛ በፍሪላንስ ልናገኘው እንችላለን። የተለያዩ በአፕወርኮች ላይ ወይ በፍሪላንስ ላይ መድረኮች፣ በማህበራዊ ሚዲያ ላይ መድረኮችን ደንበኞችን ማግኘት እንችላለን። ለምሳሌ የራሳችን ፕላትፎርም ካለን ማኔጅ እንዲደረግላቸው የሚፈልጉ ቻናሎች ካሉ፣ ተምብሌን እንዲሰራላቸው የሚፈልጉ ቻናሎች ካሉ እነዚህ መካከል ምንድነው ከዛ ውስጥ ስራው ቅጥሮችን በየጊዜው እነሱም ስለሚወጡ ከዛ ላይ ገብተን አክቲቭ ሆነን ተሳትፈን ያንን ፕላትፎርሞች በመቀላቀል የተለያዩ ኦንላይን ስራዎችን ከነሱ ጋር ዲቴል አብረን ኮንታክት አድርገን መስራት እንችላለን ማለት ነው። ይህን ለመስራት የሚያስፈልጉ መስፈርቶችን ከዚህ ጋር ስንመለከት በዋነኝነት የሚያስፈልገው ምንድነው ስማርትፎን ወይም ደግሞ ኮምፒውተር ያስፈልገናል። ይሄ እንግዲህ ድርድር ውስጥ የማይገባ ነገር ነው። ቪዲዮ ኤዲቲንግ ስናደርግ ያው ዲቴል እናንተ ስለምታውቁት ይሄ ያስፈልገናል። በሁለተኛ ያው ኢንተርኔት የሚያስፈልገናል። በሶስተኛ ካንቫ ወይም እነዛ የመሳሰሉ ዲዛይን የምናደርግበት ሶፍትዌር ማኔጅ የምናደርግበት የተለያዩ ዌብሳይቶች ያስፈልጉናል። ልቅድም እንደነገርኳችሁ እንደ ካንቫ፣ እንደ ፕሪሚየር፣ እንደ ካፕከት እነዚህ የመሳሰሉ ዲዛይን ልናደርግባቸው ሶፍትዌሮች ማዘጋጀት ከኛ ይጠበቅብናል። ከዚህ ጋር ሞር ኤክስፒሪየንስ እንዲኖረን የምናበረታታበት ነገር ስለሆነ ማለት ነው። መጨረሻም ደግሞ ሶሻል ሚዲያን መረዳት ይጠበቅብናል። እያንዳንዱ ፕላትፎርሞች ምን አይነት ማኔጅ ነው የሚጠብቁ? ዩቲዩብ የራሱን የቻለ ገለጻ አለው፣ ማኔጅ የሚደረግበት የራሱን የቻለ ኮንትሪቢዩት አለው። ቲክቶክም እንደዛው፣ ኢንስታግራምም፣ ፌስቡክም እያንዳንዳችሁ ፕላትፎርሞች ወይም ደግሞ ሶሻል ሚዲያዎች የየራሳቸው የሆነ ባህሪ ያላቸው። ስለዚህ ቲክቶክ እንደ ቲክቶክ ባህሪው መረዳት፣ አልጎሪዝሙን መረዳት፣ የዩቲዩብ አልጎሪዝም መረዳት እንዲሁም የፌስቡክ እና የኢንስታግራም የመሳሰሉ ሚዲያዎችን አልጎሪዝማቸውን ተረድተው በዛ መልኩ መቀጠል ይጠበቅብናል ማለት ነው። በስተመጨረሻ እንዴት ይከፈለናል የሚሉትን ከዚህ ጋር ስንመለከት ምንድነው ያው ብዙ ጊዜ እንግዲህ ያው ሶሻል ሚዲያ ማኔጅ ስናደርግ ምንድነው ብዙ ጊዜ በወራት ውስጥ የሚከፈል፣ ምክንያቱም አንድ ቻናል ማኔጅ ካደረግን በኋላ በወር ውስጥ ይከፈለናል። ወይም ደግሞ ምንድነው እንደ ፕሮጀክቱ ይወሰናል። ለምሳሌ አንድ ፕሮጀክት ከተሰጠን ያን ፕሮጀክትን ከጨረስን በኋላ ያ ማኔጅ የምናደርግለት ድርጅት ወይም ደግሞ ግለሰብ ያው ማኔጅ በተሰጠን ልክ ላይ በዞስ ፔ ክፍያውን ሊከፍለን ይችላል። ለምሳሌ ስለ ተምብሌን ከሆነ ይሄ እንደዚህ አድርጉትልን ብሎ ያን ከጨረስን በኋላ ክፍያው ከዞ ላይ ሊያጠናቀቅልን ይችላል። ወይም ደግሞ ሎንግ ተርም ለሆነ ከሆነ ደግሞ በወር አስቦ ለኛ ሊሰጠን ይችላል ማለት ነው። ልክ በዚህ መካከል ሶሻል ሚዲያ ማኔጅ በማድረግ ይሄንም ቁጭ ብለን ከቤታችን መስራት የምንችላቸው በስልኮቻችን በቀላሉ የምንሰራቸው የኦንላይን ስራዎች ናቸው ማለት ነው።
በትርፍ ሰዓታችሁ ልትሰሯቸው የምትችሏቸው 3 በጣም ቀላል የሆኑ የኦንላይን ስራዎችን በፓርት 5 ይዘንላችሁ መተናል። ከናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ ማየት ብቻ ነው። መጀመሪያ ደረጃ የምናየው ምንድነው? ቮይስ ሪከርድ ጆብስ ይባላል። ቮይስ ጆብስ ሪከርድ ማለት የኤአይን የቮይስ አሲስታንስ ስርዓቱን ለማሻሻል ድምጾችን በመቅዳት የሚሰሩ ስራዎች ማለት ናቸው። ለምሳሌ አንድ ኩባንያ ዛሬ አየሩ እንዴት ነው የሚል የ20 ደቂቃ እንድናነብላቸው ቢጠይቁን እኛም በስልካችን ድምጹን ሪከርድ በማድረግ ፋይሉን በመላክ ክፍያውን መቀበል ማለት ነው። እንዴት ነው መጀመር የሚቻለው ይህንን የሚል ስንመለከት በመጀመሪያ ደረጃ የሚያስፈልገን ምንድነው? እነዚህ ስራ ወደምናገኝበት ዌብሳይቶችን መሄድ ይጠበቅብናል። ከነሱ መካከል ዌብሳይቶች እንግዲህ ከዚህ ጋር ሊስት ስናደርጋቸው ምንድነው? ዋን ፎርማ፣ ዳታ ፎርስ፣ ለርስ ዲጂታል አፕን እነዚህ ዌብሳይቶች በመመዝገብ ቀጥታ እነዚህን ስራዎችን መስራት ይጠበቅብናል ማለት ነው። በሁለተኛ ደረጃ ምንድነው? ስማችን እዚህ ጋር በትክክል ማስገባት ይጠበቅብናል። በሁለተኛ ደረጃ ደግሞ የሀገራችን የት ሀገራችን እንደምንኖር እዚህ ውስጥም አዳርገን ማስገባት ይጠበቅብናል። በሶስተኛ ደረጃ ደግሞ የምንናገረውን የራሳችን ቋንቋ እዚህ ጋር ማስገባት ይጠበቅብናል። እነዚህን በትክክል አድርገን ፎርም ውስጥ ማስገባት ይጠበቅብናል ማለት ነው። በሶስተኛ ደረጃ የምናየው ነው ማንነታችን ወይም ደግሞ KYC ቬሪፊኬሽን ማስገባት ይጠበቅብናል። የሱ ማለት ምንድነው? መታወቂያችን ማስገባት ይጠበቅብናል። ያ ማለት ናሽናል አይዲ ሊሆን ይችላል። ፓስፖርታችን እዚህ ውስጥ ማስገባት ይጠበቅብናል ማለት ምክንያቱም AI አርቲፊሻል ኢንቴሊጀንስ ከዚህ ውስጥ እንዳልሆነ ወይም ደግሞ ምንድነው ሌላ ሮቦት እንዳልሆነን ማረጋገጫ ከዚህ ጋር ስለሚጠይቅ ነው ማለት ነው። በአራተኛ ደረጃ የምናየው ምንድነው? የሚሰጡን ስራዎችን ቮይስ ሪከርድ በማድረግ ለፕሮጀክቱ ማስገባት ይጠበቅብናል ማለት ነው። ይሄንን ምንድነው አሁን እንዴት አድርገን እንደምንሰራዎችን ስራውን አይተናል ማለት ነው። በቀጣይ ምንድነው ይህን ለመስራት የሚያስፈልጉን ማሟላት ያሉብን ነገሮች ከዚህ ጋር አንድ ባንድ እንመልከት። ይሄን ለመስራት መጀመሪያ የሚያስፈልገን ምንድነው 18 ዓመት በላይ አድርገን ፎርም ውስጥ መሙላት ይጠበቅብናል ማለት ነው። ሬጂስተር አድርገን ስንመዘገብ በሁለተኛ ደረጃ ይሄንን ለመጠቀም የሚያስፈልገን ራሱን የቻለ አንድ ኢሜል ያስፈልገናል። እንዲሁም ስማርትፎን ያስፈልገናል። ይሄን ስራ ለመስራት ጥሩ ማይክ ሪከርድ ለማድረግ ጥሩ ማይኮችን መያዝ ይጠበቅብናል ማለት ነው። በቀጣይ ጸጥ ያለ ቦታ ሪከርድ ማድረግ ይጠበቅብናል። ያው ሪከርድ ስንልክ የተንጫጫ ወይም ደግሞ የተዝበራረቀ እንዳይሆን ማለት ነው። ጥርት ያለ ድምጽ ቮይስ መላክ ይጠበቅብናል። ያው በመጨረሻ ምንድነው መመሪያዎችን ደግሞ መከተል ይጠበቅብናል። እነሱ ያወጡትን መመሪያ በትክክል አድርገን ሪከርድ ለምሳሌ የ20 ደቂቃ ካሉ የ20 ደቂቃ ሪከርድ ቮይስ ይጠበቅብናል። እንዲሁም ደግሞ ለ10 ደቂቃ ካሉ የ10 ደቂቃ ሪከርድ እንዲሁም ደግሞ በ5 ቃል በ6 ቃል ገለጹት የሚል ካለ እነሱን መመሪያዎችን በመከተል ይሄንን ከኛ መጠበቅ ያለበት ማሟላት ያሉብን መስፈርቶች እነዚህን ይመስላሉ ማለት ነው። በስተመጨረሻ ምንድነው ክፍያው እንዴት ነው ወይም ደግሞ ክፍያው ምን ይመስላል የሚሉት ስንመለከት ያው ክፍያው እንግዲህ እንደ ዌብሳይቶች እያንዳንዱ ዌብሳይት የራሳቸው የሆነ የፓይመንት ክፍያ ሜትድ አላቸው ማለት ነው። አንዳንዱ እንደ ፓይፓል አካውንት ያለው አለ እንደ ፓይነር እና አንዳንዴም ደግሞ ቀጥታ ወደ ባንክ የሚከፍሉ ዌብሳይቶች አሉ ማለት ነው። ከዚህ መካከል እንግዲህ እናንተ ቀደም በነገርኳችሁ ዌብሳይቶች መካከል መርጣችሁ ገብታችሁ የክፍያ መንገዱን አይቸክ አድርጋችሁ ከናንተ ከተስማሚ ሆኖን ስራ እዚህ ውስጥ መርጣችሁ መስራት ትችላላችሁ ማለት ነው። ይሄ በጣም ቀላል ነው። ምክንያቱም የራሳችሁን ቮይስ ሪከርድ ብቻ በማድረግ የሚሰጣችሁን የቮይስ ሪከርድ ለሚሰጣችሁን ስራ ያው በቮይስ ሪከርድ አድርጋችሁ ቀጥታ እናንተ በመላክ እቺን ቀላል የሆነች ስራ በመስራት ቀጥታ በላካችሁ ቁጥር ያው ከናንተ ሂሳብ ታስቦ ይቀመጥላችኋል ወይም ደግሞ ፓይመንቱ በዚህ መልኩ ይሰጣችኋል ማለት ነው። በሁለተኛ ደረጃ የምናየው ሞባይል አፕ ቴስቲንግ ይባላል ማለት ነው። ሞባይል አፕ ቴስቲንግ ማለት አዲስ አፕሊኬሽኖችን ሲለቀቁ የነሱን ችግሮችን እኛ አይተን ወይም ደግሞ ጥሩ ጎን ካላቸው የነሱን ቴስቲንግ አድርገን ለድርጅቶች የምናሳውቅባቸው ሌላኛው ተጨማሪ ሁለተኛው ስራ እንመለከታለን ማለት ነው። እንዴት ወደ ስራው መግባት ይቻላል የሚለው ነገር ስናይ ያው እነዚህን ዌብሳይቶች እንግዲህ እነዚህን የተለያዩ ችግሮችን ወይም ደግሞ ሞባይል አፕሊኬሽን ቴስት የምናደርግባቸው ራሳቸውን የቻሉ ዌብሳይቶች አሉ ማለት ነው። እነሱ ዌብሳይቶች እንግዲህ ከዚህ ጋር አሁን ሊስት አድርግላችኋለሁ። የመጀመሪያው ዩዘር ቴስቲንግ ይባላል። በሁለተኛው ደግሞ ዩ ቴስቲንግ ይባላል። በሶስተኛ ደግሞ ቴስቲንግ IO ይባላል። እነዚህ የመሳሰሉ ዌብሳይቶች ላይ ገብታችሁ መመዝገብ ትችላላችሁ ማለት ነው። በእነዚህ መካከል ውስጥ ነው እንግዲህ የተለያዩ አፕሊኬሽኖች ይለቀቃሉ። እነዛን አፕሊኬሽኖች ቼክ እያደረጋችሁ ፕሮብለሙ እንዲሁም ደግሞ ጥሩ ጎኑን እየነገራችሁ ለድርጅቱ የምታሳውቅበት ማለት ነው። ሁለተኛ ደረጃ ከዚህ ጋር ምን ምንድነው እንዴት ነው ወደ ስራው ደግሞ መግባት የምንችለው የሚለው ደግሞ ስናይ ምንድነው ያው ስልክ ግዴታ ያስፈልገናል። ምክንያቱም በስልክ እያንዳንዱ ኮንትሮል ስለምናደርግ ምክንያቱም የስልክ አፕሊኬሽን የሚለቀቅ ከሆነ በስልክ
ባንክ አፕሊኬሽን ቼክ ለማድረግ እንዲረዳ ማለት ነው። ቴስት እንዲደረግላቸው የሚፈልጉት ሲኖሩ ደግሞ የነሱን መቀበል ማለት ነው ቴስት እንዲደረግላቸው በየጊዜው እንግዲህ ቅጥር ስራ ሲያወጡ እኛ አክቲቭ ሆነን እዛው ላይ ቴስት እንዲደረግላቸው የምንፈልገውን እሱን እንግዲህ ቀጥታ ቴስት አድርገን ለነሱ ሪፖርት ማድረግ ነው የሚጠበቅብን ማለት ነው። ይህንን ለመስራት ማሟላት ያለብን ከኛ የሚጠበቅ መስፈርቶች ከዚህ ጋር ስንመለከት የመጀመሪያው ቅድም እንደነገርኳችሁ ስማርትፎን ከኛ ይጠበቅብናል። በሁለተኛ ደግሞ ስክሪንሹት ማድረግ ይጠበቅናል። ምክንያቱም ይሄንን አሁን ለምሳሌ እነሱ አዲስ አፕሊኬሽን ሲለቁ የነሱን አፕሊኬሽን ችግር ያለበት ወይም ደግሞ አልሰራ ያለበት ፓርት ላይ ወይም ደግሞ ቢሻሻል ብላችሁ የምታስቡት ፓርት ላይ ስክሪንሹት አድርጋችሁ ቀጥታ ምንድነው ችግሩን ወይም ደግሞ ብልሽቱን ሪፖርት ማድረግ እዚህ ጋር ይጠበቅባቸዋል። በሶስተኛ ደረጃ ከዚህ ጋር ምን ደግሞ መመሪያዎችን መከተል ይጠበቅብናል ማለት ነው። ያንን እንግዲህ ፕሮብሌም ለመናገር የሚሰጡት የራሳቸው መመሪያ አለ ማለት ነው። ያንዳንዱ መመሪያ ተከትለን ሪፖርት ማድረግ እንችላለን ማለት ነው። እንግዲህ በስተመጨረሻ ምንድነው ክፍያው እንዴት ነው ከዚህ ውስጥ መቀበል የሚቻለው ምን ነው ስናይ እንግዲህ ሪፖርቱን ከላክን በኋላ ክፍያውን መቀበል እንችላለን። እሱን ክፍያ ደግሞ እንዴት ነው የምንቀበለው የሚለው ስናይ ክፍያው እንግዲህ በአንድ ቴስቲንግ ወይም ደግሞ እንደ ፕሮጀክቱ መሰረት ክፍያው ሊለያይ ይችላል። ለምሳሌ ምንድነው አንድ ሞባይል አፕሊኬሽን ወደ ቴስት አድርገንለት ከዛው ቴስት እንደተደረገለት አውቶማቲክ ቀጥታ ብሩን የሚከፍልበት መንገድ አለ። ሁለተኛው ደግሞ እንደ የፕሮጀክቱ ነው። ምኑ ፕሮጀክቱ እንግዲህ ከዚህ ጋር ተጠናቆ ሲጨርስ ለኛ ከዛው ሂሳብ አስቦ እንደ ፕሮጀክቱ ይከፈለናል ማለት ነው። ይሄንም እንግዲህ የምንቀበለው መንገድ ምንድነው በብዛት እንግዲህ ከዚህ ውስጥ እንደ ፓይፓል አካውንት ቀጥታም ደግሞ ዳይሬክትሊ በስምምነት በእነዚህ በክሪፕቶ ከረንሲዎች ኦዲት ተደርገው ለኛ መከፈል ይችላሉ። አንዳንድም ደግሞ ቀጥታ ወደ ባንክ የምናስከፍልበትም መንገዶች አሉ ማለት ነው። በሶስተኛ ደረጃ የምናየው ቨርቹዋል አሲስታንት ይባላል ማለት ነው። ቨርቹዋል አሲስታንስ ማለት ከቤት ሆነው ለድርጅቶች ወይም ለአንድ ሰው የቢሮ ስራዎችን በኦንላይን ማዘጋጀት ማለት ነው። ለምሳሌ ምንድነው ይሄንን እንግዲህ ከምንሰራቸው መካከል አንደኛው ኢሜል መመለስ ሊሆን ይችላል፣ ዲጂታል ኢንተር ማስገባት ሊሆን ይችላል፣ ቀጠሮ ማስያዝም ሊሆን ይችላል፣ እንዲሁም ኤክሴል መሙላት እና በስተመጨረሻ ምንድነው ጉግል ዶክመንቶችን ማዘጋጀት ሊሆን ይችላል ማለት ነው። እነዚህ የምናዘጋጃቸው ምንድነው ከቤታችን እዛው ቁጭ ብለን በኦንላይን መልኩ የተለያዩ ኦርደሮችን ማስተካከል ወይም ደግሞ ማኔጅ ማድረግ ማለት ነው። እንዴት ነው ወደ ስራው መግባት የምንችለው የሚለውን ነገር ከዚህ ውስጥ መጀመሪያ ስናይ ምንድነው እነዚህ ስራዎችን ቀጥታ የምናገኝባቸው እንግዲህ የራሳቸውን የቻለ ዌብሳይት አላቸው ማለት ነው። ከነሱ ዌብሳይቶች መካከል ምንድነው አፕወርክ፣ ፋይበር ወይም ፍሪላንስ የመሳሰሉ መድረኮች ላይ ፕሮፋይላችን መፍጠር ወይም ደግሞ አካውንቶችን ክሬት አድርገን መክፈት ይጠበቅብናል ማለት ነው። ከዛ በላይ ምንድነው ቨርቹዋል አሲስታንስ የሚል እኛ ራሳችን የምንሰራውን ወይም ደግሞ የራሳችን የስራ ታይትል እዛ እናስቀበልታለን። የአካውንቱን ክሬት ካደረግነው በኋላ የኛ ስራ ቨርቹዋል አሲስታንስ እንደሆነ ከዛ ላይ ፕሮፋይላችን ክሬት አድርገን ማስቀበጥ ይጠበቅብናል ማለት ነው። ከዛ በኋላ ምንድነው በሶስተኛ ደረጃ የተለጠፉን ማለት ያ ድርጅት ወይም በፋይበር ወይም የተለጠፉ ስራዎችን እያነበቡ ስራዎችን ለመስራት ሪፖርት ማመልከት ነው ከኛ የሚጠበቅብን። በአራተኛ ደረጃ ምንድነው ደንበኞችን ካገኘን በኋላ ስራዎችን መጀመር ይጠበቅብናል። አክቲቭ ሆነን ስራው መጀመር ይጠበቅብናል ማለት ነው። ይህንን ለመስራት የሚያስፈልጉ መስፈርቶች ከኛ ከዚህ ጋር ስንመለከት የመጀመሪያው ምንድነው ላፕቶፕ ወይም ስማርትፎን ከኛ ግዴታ ያስፈልገናል ማለት ነው እነዚህ ስራዎችን ለመስራት። በሁለተኛ ደረጃ ራሳችን የምንጠቀምበት አንድ የኢሜል አካውንት ከዚህ ጋር ያስፈልገናል። እንዲሁም ደግሞ ጥሩ የእንግሊዘኛ አንደርስታንድ ሊኖረን ይገባል። እያንዳንዱ ስራዎች የምንሰጠን ስራዎችን ብዙዎች እንግዲህ ይሄ ኢንተርናሽናል የሆነ ስራ ስለሆነ ብዙዎች እንግዲህ እንግሊዘኛ ስለሚጠቀሙ የእንግሊዘኛ ላንጉጅ ወይም ደግሞ ቴክስቶችን አንደርስታንድ ከኛ ማድረግ ይጠበቅብናል። ቻትጂፒቲም ስላለ ምንም የሚከብድ ነገር የለም። በዛ ትራንስሌት እያደረግን ለምንሰራቸው ስራዎች ስለሆኑ ማለት ነው። በሶስተኛ ደረጃ ከዚህ ጋር ምንድነው ጉግል ዶክመንቶችን ወይም ደግሞ ማይክሮሶፍቶችን እውቀት ማወቅ ይጠበቅብናል። ምክንያቱም ይሄን በዶክመንት አድርገን ሰርተን ልንሰጣቸው ስለምንችል ወይም ደግሞ በማይክሮሶፍት በኤክሴል አማካኝነት ክሬት እያደረግን ልንሰራላቸው ስለሚገባ ይሄንም የማይክሮሶፍት ኦፊስ ወይም ደግሞ የጉግል ዶክመንት እውቀቶች ሊኖሩን ይገባል ማለት ነው። በስተመጨረሻ የምናየው ምንድነው ስራውን በሰዓቱ ሰርተን ማጠናቀቅ ግዴታ ይጠበቅብናል። ምክንያቱም የምንሰጡን ስራዎች ቶሎ ካላጠናቀቅን በቀጣይ ስራ ከከስተመሮችን ጋር እየራቀን ስለምንመጣ ግዴታ አክቲቭ ሆነን ለነሱ ሰርተን መስጠት ይጠበቅብናል ማለት ነው። በስተመጨረሻ እንግዲህ ከዚህ ጋር ምንድነው እንዴት ይከፍላል የሚለውን ደግሞ ከዚህ ጋር ሞር ኦፍ ዲቴል ስናየው ቨርቹዋል አሲስታንት ብዙ ጊዜ እንግዲህ በሰዓት ይከፈላል፣ በሳምንትም ሊከፈል ይችላል፣ እንዲሁም ደግሞ በወር ውስጥ ውል በመውሰድ ሊከፈል ይችላል። ቨርቹዋል አሲስታንት እንግዲህ በሰዓት ሊሆን ይችላል። ምክንያቱም የሆነ ስራ ተሰጠን ያን አክቲቭ ሆነን ከሰራነት በኋላ
አውቶማቲክ በአንድ ሰዓት ውስጥ ከጨረስንለት ወይም ደግሞ በሁለት ሰዓት ውስጥ ሊሆን ይችላል ያንን ስራ ቀጥታ እንደጨረስንለት አውቶማቲክ ቀኛ ክፍያውን የሚከፍልበት መንገድ አለ ማለት ነው። እንዲሁም ደግሞ በሳምንትም እንዲሁም ደግሞ ቀጥታ እንደ ቋሚነት ከሆነ በወር እንድንከፈል የሚያደርግበት ተጨማሪው ደግሞ ይሄኛው የክፍያ መንገድ አለ ማለት ነው። ያው የክፍያ መንገዶችን ከዚህ ጋር ስንመለከት ምንድነው ያው ከነሱ ከምንሰራላቸው ከደንበኞቻችን ጋር በመነጋገር የፈለጋችሁትን የክፍያ መንገድ መቀበል ትችላላችሁ ማለት ነው። ከሱ ጋር ማለት ምንድነው ያው እናንተ እንግዲህ ኢትዮጵያ ውስጥ ላይ ማስተር ካርዶች አሁን እንግዲህ አክቲቭ እየሆኑ ነው። በማስተር ካርዶቻችሁ ወይም ደግሞ ቀጥታ ወደ ባንክ አካውንታችሁ እንዲልክላችሁ ከከስተመሮቻችሁ ጋር መነጋገር ትችላላችሁ ማለት ነው። በዚህ መልኩ የክፍያችሁን መንገድ ማጠናቀቅ ትችላላችሁ ማለት ነው። በዛሬ ቪዲዮ እንግዲህ 3 በጣም ወሳኝ የሆኑ በኤአይ ወይም ደግሞ በቀላሉ በስልካችሁ ሊሰሩ የሚችሉ ስራዎችን አይተናል ማለት ነው። እናንተ ይሄንን ከቤታችሁ ቁጭ ብላችሁ መስራት ትችላላችሁ። በነገራችን ላይ እያንዳንዱ የኦንላይን ስራ በቀላሉ ስንል እነዚህ በቀላሉ የሚሰሩ ስራዎች ብቻ ሳይሆኑ ግን በርግጥ በጣም ቀላሉ ሊሆኑ የሚችሉ ምንድነው ከነዚህ 3 ሞር ኦፍ ዲቴል ኤክስፒሪየንስ እያደረግን ለምሳሌ በመጀመሪያው ቀን በጣም ሊከብደን ይችላል። በሁለተኛው ቀን እየለመድነው እየደጋገምነው ስንመጣ እየቀለለን ስለሚመጣ ነው። ከዛም አንጻር ነው ለምሳሌ እኛ ብዙ ጊዜ ከመደጋገማችን ስለሆነ አንጻር በጣም ቀላል ነው ለኛ ቀላል ብለን የምንሰራቸው ስራዎች መካከል መድበናቸዋል ማለት ነው። እናንተ የመጀመሪያው ቀን እንደጀመራችሁ ሊከብዳችሁ ይችላል፣ ግን ቀስ እያላችሁ ቀስ በቀስ እያደረጋችሁ ግን ልሰራችሁ የምትችሏቸው ስራዎች ናቸው። ይሄን ስራዎች እንግዲህ የመረጥኩላችሁ እነዚህ 3 በጣም ቀላል የኦንላይን ስራዎች የመረጥኳቸው አንደኛ በኦንላይን ስራ ስለምትሰሯቸው፣ ሁለተኛ በስልካችሁ ብቻ በመጠቀም የምትሰሯቸው ስራዎች ስለሆኑና በሶስተኛ ደግሞ የትም ሳትለማመጡ ቁጭ ብላችሁ ራሳችሁ ሰርታችሁ እዛው ላይ የምትከፈሉበት ስራ ስለሆነ ነው እነዚህ በጣም 3 ቀላል ብዬ የከፈልኩላችሁ ማለት ነው። እንግዲህ ከፓርት 1 ጀምሮ እስከ ፓርት 5 ያለው እንግዲህ ይሄ የማጠቃለያ ክፍሉ ይሄንን ይመስላል ማለት ነው። ከፓርት ጀምሮ 3 የኦንላይን ስራዎች፣ ፓርት 2 3 የኦንላይን ስራዎች ብለን ከዚህ በፊት የለቀቅናቸው ቪዲዮዎች ስላሉ ሜቢ ዛሬ ፓርት 5 ላይ የምታዩ ሰዎች ካላችሁ ከዚህ በፊት የለቀቅናቸው ፓርት 1 እና እስከ ፓርት 4 ድረስ የለቀቅናቸው ቪዲዮዎች ስላሉ ገብታችሁ እነሱ ማየት ትችላላችሁ። ወደ ቻናላችን ገብታችሁ ወይም ደግሞ ጭሱ ፕሮ ሚዲያ ብላችሁ ብትገቡ ቀጥታ ታገኙታላችሁ። እንዲሁም የዚህ ቪዲዮ መጨረሻ ላይ ታገኙታላችሁ፣ ከስክሪኑ ላይ ይለቀቃል። እንዲሁም ከዲስክሪፕሽን ላይ አስቀምጥላችኋለሁ ከፓርት 1 እስከ ፓርት 5 ድረስ ያለውን የኦንላይን ስራዎች ብለን የለቀቅላችሁን ቪዲዮ እናሳያችኋለን ማለት ነው። እናንተ ከዛ ገብታችሁ ማየት ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።